አሎ ጥፌ፣ ሁሉም ነገር እንዳሰብነው ሆኗል። አትሰቢ እንዴ፣ እኔ እኮ ነኝ ሰውየው። አዎ። ኋላ ምን ሊሆን? አንቺ ሰውየው ዋዛ አይደለም ያለኝን አደረግኩላችሁ። ይኸው ነፍሳቸውንም አያውቁትም። ምን ሊሆንሽ? ምን ሊሆንሽ? ሻንጣቸውን ይዣለሁ፣ ይዤላችኋል። አትሰቢ። አሁን ዕቃያችን እየደረስን ነው። በእጀ መጣን። ደግ። እሺ። አየሁ እስቲ አየዋ አቤት፣ አስቸግር። አይዞህ አልቆይም። አቤት እጥፌዋ፣ እስቲ ነይ ይሄን ተኑሮ የከበደ ልጅ አግዥኝ እስቲ። የደረሰች ለማር የሚያክል ምኑን ቢበላው ነው እንዲሁ ነው የተነረተው? ኧረ ቆይ ብቻ ናችለው። ኧረ ቆይ እሱ ነህም አይደል? ቀስ ብለህ በኋላ ሆነክ። እሺ ሳስገባው ራሱ እንዴት እንደከበደኝ አትጠይቅ። አጥንቱ እንዴት አድርጎ ቻለው? ምን አባታው። ይሄማ በምግብ ብቻ የሚመጣ ውፍረት አይደለም አንቺ፣ ሙስናም ሳይበላ አይቀር። ልሙትልሽ። እንዴት ነው የምታወርደው? ወይ እንግዲህ አጥንቱ እንዴት አድርጎ ቻለው? አንተ ይሄው ሁሉ ምን አባታው። ኧረ ቀስ ብለህ ይለፍ ወገብህ። እስቲ ልታስረው አንዴ ኋላ ምን ላድርግ? የኔው ጉድ አይደል? ኧረ ተው ይለፍ ነው ወገብህ። እስቲ ቆይ ነው ለምን ያዘውን? እስቲ እንግዲህ የተረፈ ካለ ይዘሽ ቆይ። ወይኔ ሜርሲ ያልነቃው ምንድን ነው? ምንድን ነው? እነማን ናችሁ? ምን ውስጥ ነው ያለሁት? ቤት ውስጥ ነሽ። ሁለታችንም ነው ያመጣችሁን? ምንድን ነው የምትፈልጉት? ብር ነው? እኔ ልጮህ ነው፣ መጮኝ ነው። አለቀስ አትድከሚ። ጮኸሽ ምን ለመሆን ነው? ሰው ይደርስልኛል፣ ነፃ እወጣለሁ። አይ ማን ጮኸ? ማን ደርሶለት ነፃ ሲወጣ አይተሻል? ስሚ፣ በላይ ዘለቀ ራሱ ጮኸ አይደለም ነፃ የወጣው ታግሎ ነው። ምንድን ነው? እሳት ነው? ሂውማኒየርን ተሰርቀሽ እኮ ነው የሚመስለው አጫጫውሽ። አይ ጮኸ ነፃ ላትወጣ ሌላ ታፋኝ ቀሰቀሰች። ምን ከምስል ጸዴን እኮ ነው የቀሰቀሰች። አሁን ልተኛበት እንዳትቀሰቅሽ ነግሬሻለሁ። ልቃ እባክህ። መጀመሪያ ህልም ምናምን ትላለህ እንዴ? መጀመሪያ የት እንዳለን አስተውል። ማለት ምን ውስጥ ነን? ማን ነው? መቼ ነው የመጣው? እጅ ወደ ላይ። አይ ይኸውልህ ሰማኝ፣ አዳምጠኝ። መቼ ነው የመጣ ነው ላልከው ሌሊት ነው የመጣችሁት። ማን ያመጣል ላልከው ደግሞ እኔ ነኝ ያመጣኋችሁ። አንቺ ታግተን ነው እንዴ? ወይኔ ጉዴ! አዎ ታግተን ነው እንዴ? ታግተን ነው እንዴ? ወይኔ አዎ ታግተናል። በእናትህ ካገትከን አይቀር ለምንድን ነው የቲክቶክ ቪዲዮ የማትቀርጸኝ? አራግ ፕሊዝ። ወይኔ ሰው ሲታገት የታገተበትን ቁልፍ ቀርጾ ስለማምለጥ ያስባል። አንቺ ጭራሽ የቲክቶክ ቪዲዮ ቀረጽኝ ትያለሽ? አራግ እንዴት ያለሽው ዘመዳ እንዴት ነሽ? በይ ስማ፣ ቲክቶክ ላይ በጣም ፌመስ ነኝ። እሺ፣ በእኔ ጉዳይ ደግሞ የአውሮፓ ህብረትና የጸጥታው ምክር ቤት አልቃ መግባታቸው አይቀርም።
እሱ የውስጥ ጉዳይ ነው። የአውሮፓ መንግስት እዚህ ውስጥ ምን አገባው? እባክህ ጉሯን ስቀልል ነው። ምንድን ነው የምትለው? አስፈራርቻቸው እንዲለቁ ላደርግ እኮ ነው። ወይ አታስብ ወይ ድንጋይ ራስ፣ ወይም ደግሞ ፎቶግራፍ አንሳኝና ቴሌግራም ላይ ለፋዘር ላክለት። ከዛ የፈለከውን ብር ይሰጣል። አስወር አንቺ ፎቶ ምናምን የምትይው ነገር ምንም አይገባውም። ልጁ ደነዝ ነገር ነው። አታውቅ እንዴ? ታች ስልክ ራሱ ይዞ ያየቅም። አሁን ትለቀናለህ ወይንስ አትለቀንም? እኔ ሲነሳብኝን የማደርገውን ነገር አላውቅም። ተው እንጂ እና መጀመሪያውኑ መሳሪያ አለኝ አትለኝም ነበር? ኦ ማይ ጋድ ጋር ወይኔ ጉዴ። በቃ አንቺ አርፈሽ ታገዢ። በቃ ሰዎቹ መሪዎች ናቸው። አባ ሽንቴ መጣ። እኔ ራሱ ሽንቴ መጣ። አረግ ተቀጣጥሮ ነው እንደመጡ። አዎ አይገርምም? በተቀጣጠሩበት ሰዓት ነው የመጣው። የሁለታችንም ሽንት ቀጠሮ አክባሪ ናቸው። እንግዲያውማ ቀጠሮ አክባሪ ከሆኑ ሽንታችሁ የፈረንጅ ነው ማለት ነው። እሱም በዲኤንኤ እናጣራለን። ይልቃውን ሽንት ቤታችሁ የት ነው? ልፈነዳ ነው። አይ አሁን እንደው ስታውን እንደው ምናችን ቂል ይመስላችኋል? በቃ እዚህ በቴሌቪዥን ድራማ ላይ ያያችሁትን እኛ ላይ ልተገብሩ። ሽንታችን መጣ ትላላችሁ፣ እኔ እለቃችኋለሁ። በዛው በጫካ መጭ ልትሉ እንዴ? ተው እንጂ እንዲህ አይነት ብልጠት እኮ እዚህ እኛ ቀየም አለ። ይሄ አየሹ የለበሰ አለባበስ ልም ያለ አራዳ ልጅ ነው። እሺ ልብሶች አነፋሪ ያስመስል አራዳ ነው። አራዳ ቢሆንማ እኔን እዚህ ጋር ከሚያስተኛኝ አቅፎኝ ይተኛ ነው። አራዳ መሆኑን ያወቁት እንደውም ይህን አለማድረጉ ነው። ራስሽንማ እንዲህ አትቆልይ። ቀላል ቆልላለሁ እንዴ? ሜርሲ እኮ ነኝ። ምን ነው ራስሽን እንደ ሜት ይቆጠርሽሳ? እነዚህ ልጆች ግን ከልክ በላይ ተበላሽተዋል። ታፍነው እንኳን እርስ በርስ ይባላሉ እኮ። የጋራ ችግር ውስጥ ሆነው እርስ በርስ ካልተከባበሩ ብልሽታቸው ከፍተኛ ደረጃ ደርሷል ማለት ነው። አቤት እኔ ወንድም አለም እንዴት ተቃጥሏል። ቻውን ነገር ሳይ አንድ ደውታል። አንቺዬ ወይኔ ጉዴ! ልታቃጥለው ነው እንዴ? ማንደር ስትል አልገባኝም። ማቃጠል ነው እንዴ? ሁለታችን አንድ ላይ ተቀምጠን ስታይ ችቦ አረከን እንዴ? አይ ችቦ ተራ እኔ ሽንቴ መጣ። እኔም በጣም መቶብኛል። ኋላ ለማምለጥ ብታስቡ ግን ውርድ ከራሴ። ኧረ የትም አንሄድም። ወጣን፣ ሸናን፣ መጣን። አንተ መውጣትም አይጠበቅብህም። አስቤሽ አንተን መመለስ ብቻ ነው አይደል እንዴ? አዎ መንገድ ካገኘን ግን ከማምለጥ ወደኋላ አለን። አይ በልዝ እናቴ ሰው ሰዳቸውና ሸንቶ ይምጡ እንጂ ታፍነው አይሞቱ መችስ። እሺ ኑ፣ ያው ለማምለጥ ብትዘይዱ ነግሬያለሁ። ጸባያችሁን አሳምሩ እናንተ ኑ። እሺ እሺ። ኋላ ተንኮል እያሰባችሁ እንዳይሆን ዋ ብያለሁ። አረ ምንም ተንኮል አላሰብንም። እንደዚህ አይነት ጥሩ አጋች የለም ብለን እያመሰገንን ነው። እና ታዲያ ሽንታችን መጣ ስትሉ ቤት እስክትሸኑ መጠበቅ አለብኝ እንዴ? አረ በጭራሽ እንዳንተ አይነት ጥሩ አጋች የትም አይገኝም። አይስበር እስኪ ወደዛ ሁኚ። እንዴት ነው የሚያደርግሽ? እንደው ትንሿን ነገር ትልቅ አርገሻት የኔን ልብ ልታለሰልሽ። ሞኝሽን ፈልጊ። አሁን ወደዚህ እንዴት ያለችው አምላክ። የማሽቃበጥም አይነት አለው። እሺ ዝም ብለሽ አታሽቀብጪ ወረኛ። ስማኝ፣ ይሄ ነገር በጣም ነው ስልችት ያለኝ። እንዴት መውጣት እንዳለብን እያሰብኩ ነው። እሺ ማን? እኔ ራሱ እያሰብኩት እኮ ነው። አይሚሮስ ውስጥ አንድና አንድ ነገር ነው ያለው፣ እሱ ብቻ ነው። እኔ የምልሽ በዛጠነ ማጅራትን ብለን ለምን ላጣነን? ላጥ? አዎ ቦልት እፍ ራስን አታውቀውም እንዴ? አንተን ይዤ ነው ላጥ የምለው? ይኸው በስሜን ላጠሪኩም በኋላ ማይክ በኝ። እሺ ቦልት ነው የቱ ወይ ነው ጋር እርስ በርስ እንደዚህ የተመታታችሁ ተኋላ የሆናችሁ ሸር ስታሴሩ ነው አይደለ? እኔ ተውልለው ስለ አይደለ እንዴ እንዳደገኛ ተማች ሰርቶት የመታኝ። ተሰው ኋላ ሸር የሚያስብ ሰው ጉዳቱ ለራሱ ነው። መተቸው ጥየው ቢሆን ግን አብረሽኝ ትሮጪ ነበር። እሺ ወረኛ
ትይልሳ እናስባትም አታም ኧረ ወገቤ ምን ሆነ? ኧረ ወገቤን እያመመኝ ነው፣ በጣም እያመመኝ ነው። እንዴ አንተ ቆይ አርፋ አትቀመጥም? ምን እስክስታው እንዳማረለት ኪነት ምን ያሽከረክራል? እንዳማረለት? ኧረ ወገቤን እያመመኝ ነው። እንዴ እናንተ ቀልድ ያዝኩ መሰላችሁ እንዴ? የቱ ነው? ወይኔ ማይክ፣ ወይኔ ማይክ። ኧረ ምንም አይሰማኝም። ለነገሩ ይሄን ሁሉ ስጋ አልፎ እንዴት ብሎ ይሰማል? አይዞ ማለት አይዞ፣ የደም ስር ተሸመቆ ነው አሁን ይተዋል። በእናትሽ የሆነ መስታወት ነገር አይለሽም? አፍንጫዬ የተጣመመ ነው የሚመስለኝ። ተጣሟል እንዴ? ተጣሟል? ወጂ አንቺ ተጣሟል? እስኪ በእናትሽ እጂ ወደዛ አመልሽ ነው የተጣመመው። ወይኔ ጉዴ ፈላ። ቤት እስኪ እየደማው እኮ ነው። እሺ እሱን ተይውና አሁን ራቡ ሊደፋኝ ነው። ኧረ የሆነ የሚበላ ነገር የለም ቤት ውስጥ? ኧረ ያሉን ጠራርግሽም ስጭኝ። ኧረ ራበኝ። ከራቡ በፊት እነሱ ሊደፉ አይደል እንዴ? እናስቸኩለ እንዴ ምግቡ ወደ ላይ ከደፎት በኋላ እነሱ አይደል መድፋት ምንም ቢያደርጉኝ እኔ አይቆጨኝም። ንገርሽ ይኸው ሰባካዎች ብሉ። እንዴ ምንድነው? ሽሮ። አይት ሽሮ ነው። በጣም ነው ሽሮ የምጠላው። አንቺ አትሞላጠቂ። የማይናገረውን ዝም ብላችሁ የሆነ ፒዛ ነገር ምናምን ማግኘት አልችልም? እናቱ እነዚህ ልጆች እኛን ፒዛ ሲያደርጉ ሽሮን ብንበላ ይቀላል። እናንተ ስነ ስርዓት ይኖራችሁ፣ አርፋችሁ ምግቡን ብሉ። ቀላል እበላለሁ። እናንተ አፈር ከምታስበሉኝ ይሄን ብበላ ይሻለኝም። እሺ መጀመሪያ ቅመሰው። በሳሙና እንኳን እኮ እንዲሁ ነው ሙልጭ ብሎ ታጥቦ አያውቅም። አጣውት እኮ በሉ እንግዲህ አሁን ተይ፣ በኋላ በዚህ መንደርና በእኔ ህግ ነው የምትገዙ። የምትገዙት ስትል አልገባኝም። እንዴ ልሸጡን ነው እንዴ? ወይኔ ጉዴ! የባሪያ ንግድ ምናምን ነገር ነው እንዴ? ወይኔ ወይኔ ጉዴ! አንተ ኮንታኩንቴ ነው አይደል የምትመስለው? ወይኔ ኮንታኩንቴ! እንዴት እስከ ዛሬ አላየሁም? አየህ፣ እኔ ግን ቀይ ስለሆንኩ ፈረንጅ መስያቸው አይሸጡኝም፣ ገዢ ነው የሚያደርጉኝ። አንተን ደግሞ በቅናሽ ነው የሚገዛ። ታያለህ። ኧረ እባክሽ ድብን ያለሽ ጥቁር ናት፣ በሜካፕ ቀልታ ነው ብዬ አቃጠራለሁ። ኧረ እባክሽ እዚህ ጋር ማን ተሽጦ ማን ይቀራል? ስነ ስርዓት ይኑራችሁ። ዝም በሉና የምለውን አዳምጡኝ። ተይ በኋላ አለፈልፋለሁ ብትሉ ጭናችሁ ስር ገብቼ ነው የምቆነጥጣችሁ። አይ ይለፍ፣ እንዲሁ ታስቀኛለህ እኮ። አሁን ይሄንን ማሳ የሚያክል ሰውነት እንዲሁ ምኑን ነው የምትቆነጥጠው? ባይሆን ትፈለፍለው እንደሆነ እንጂ። ማታ ስትይ ባክና ሳልትል ፈልጋ ነው። ዝም በሉ አልኩ እኮ። አፋችሁን ይበላችኋል እንዴ? ዝም በሉና አዳምጡኝ አልኩ እኮ። አፈን ይበላል እንዴ አንተ? አው ልከካው እየቀለድክ መሆኑ ነው። ቀልማ ድሮ ቀረ እኮ በአባቴ ቤት። አሁን እኮ እናንተ እየቀለዳችሁብን ነው እኮ እኛ ላይ። ኦኬ ኦኬ ኦኬ። እሺ ቆይ ለምንድን ነው የፈለጋችሁን? እኛ ብር ምናምን ፈልጋችሁ ከሆነ ዳዲ ጋር ደውሉ፣ ብር ይሰጣችኋል። እና ማናችሁ እናንተ? ጅሊት፣ በብር ሁሉም ነፃነት የሚገኝ አይምሰልሽ። አንዳንድ ጊዜ ብር የማይገዛው ነፃነትም አለ። የሚገርም ንግግር። እስቲ ማይ ሌላው ነገር ጨምሪልኝ እስቲ። አንተ ያማል እንዴ? ክልኳን ንገሪልኝ። ንግግር ምናምን ብለህ ሌላ ነገር ትፈጥራለህ እንዴ? ሲያስጠላ። ቆይ እናንተ ምንድናችሁ እና ማናችሁ? በለ
እኔ እያሽቃበጥኩ ለማግባባት ሞክራለሁ። ጭራሽ አንቺ የማንነት ጥያቄ አስነስተሽ ወሬውን ታወሳስቢያለሽ። እስቲ ዝም በይ። ዝም በሉ አልኩ። ከአሁን በኋላ ትንፍሽ እንዳትሉ እምላችሁን አዳምጡኝ። እኔ ማለት የአባታችሁ እኮ የአባታችን ጠላት ነህ። ቆይ እኛ ምን አደረግን አባዬ ባጠፋው እንዴ? ስፔሻሊ ደግሞ እኔ ምን አደረግኩኝ? ስፔሻሊ እኔ ምን አደረግኩ ትላለች እንዴ? የሚስቱን ሻሽ ፈተሽ ኢማኑኤሏን ሰርቀሽ ይበልሽ። አፋችሁን ዘግታችሁ ተቀመጡ እንጂ ነው ወይስ እኔው ራሴ ልዝጋላችሁ? ኧረ እኛ እንዘጋለን እንዴ? እስትንፋሴን ጸጥ ሊያደርጉ ነው እንዴ? ኧረ ጸጥ እንላለን። እኔ የለፋቸው ይባላል። ምን ነው እኛ እንደዚህ እንዳንንቀሳቀስ እንደዚህ አድርገህ አስራ አስቀምጠን ይለፋቸው ይባላለሁ ስትል ትንሽ አታፍሪ? ኧረ እንዲሁ ምኖቹ ለፍላፊዎቹ ገጠሙኝ እባክሽ። ታሁን በኋላ ትንፍሽ እንዳትሉን ያውርቼ ሳልጨርስ ትንፍሽ አንልም እንዴ? ጨዋታ ያዝኩ ነው እንዴ የሚመስላችሁ ጎበዝ? ኧረ አባት ጨዋታ አይደለም ያዝከው፣ እገታ ነው ያዝከው። እቺ እኮ ናት የምትለፈልፈው። ግን ይኸውልህ በእግዚአብሔር ስትማታ ለይተህ ምታ። እሺ እኔ ምንም የማላቅ ምስኪን ነኝ። እሺ ታሁን በኋላ ግን ንግግር የመሃል ገብተሽ ትንፍሽ ብትይ ውርድ ተራሴ። እሺ አላቋርጥ። ሰው መሃል ሰው እያወራ ሰው ንግግር መሃል ጣልቃ የሚገባ ሰው አልወድም። እንደነገርኳችሁ እንግዲህ እኔ ስምማ ይለፋቸው ነው። አረግ እሺ እንግዲህ አስጦታዬንም ንገሪኛ። ወንድ ነው። ኧረ ወንድ ነው አይደል? ይኸውልሽ አታገንፊኝ። ታሁን በኋላ ንግግር የመሃል ገብተሽ ጥልቅ ብትይ ግን ኧረ አንቺስ የበሽታ ነው። ጥልቅ አልሽ እኮ አሁንም ትንፍሽ እንዳትይ ታሁን በላይ ይኸው ጓ ማለት ጀመረ። ይለፍ ተው በቃ በረድ በል። ስሚ አንቺ ደግሞ ጥድፍ ጥድፍ አትበይ። ጥድፍ ጥድፍ ማለት በኋላ ድፍት ለማለት ነው። አድበሽ ስሚ። ስትለፈልፊና ስታወሪ ለህይወት ጠቃሚ የሆነ ቁም ነገር ያመልጥሻል። እኔው የአባታችሁ ወንድም ነኝ፣ አጎታችሁ ነኝ። ወንድም ጋሼ ደወለ። አሎ ወንድም ጋሼ፣ በጥሩ ሁኔታ ይዣቸዋለሁ። ደህና ጥሩ። እሺ እንዳልከው ይሆናል፣ ችግር የለውም። ጥሩ። እሺ ደህና ዋል። አሁን ምንም መደናገር አያስፈልግም። አሁን እኔ አጎታችሁ ነኝ። ለነገሩ ቤታችሁ ስመጣ ወንድም ጋሼ አጎታችሁ ነው ኑ ተዋውቁት ቢላችሁ ትሸሹኝም አልነበር፣ ትጠየፉኝም አልነበር። ቢያብላችሁ ታቁኛላችሁ። ታንዴም ሁለት ሶስቴ አጎታችሁ መጥቷል ኑ ሳሙት ኑ ተዋወቁት ሲላችሁ በራችሁን ዘግታችሁ እንደመናኝ ተጠፉ አልነበር። ቤት በኩል ታቁኛላችሁ። አታቁኝም፣ አይፈረድም። በእናትህ አጎታችሁ እና በቀል መሆኑ ነው። እሺ ምን ልታረጉን ነው? ሰው ልናረጋችሁ። ሰው ንቆ የትም አይደርስም አንቺዬ። ቢደርስም ደግሞ ወድቆ ከሚሰበርበት ገደል አፋፍ ቢደርስ እንጂ የትም አይደርስም። አባታችሁን አስከፍታችሁታል። ክፉኛ በእናንተ አዝኗል። አሁን እናንተ እንዲህ የምትመኩበትን የምትበጻደቁበትን ሀብት አባታችሁ ከዝሽ ተነስቶ ከዝሽ መንደር ከይቹ ቀይ ኋላ ግን ምን ያደርጋል? የእሱ ሀብት የእናንተ መጥፊያ እንዳይሆን ሳሳ። አባት አይደል ሰሰተላችሁ። ስለዚህ ዳግመኛ እናንተን ለመስራት ነው ይሄ የሆነ። እናንተ ድጋሚ መሰራት አለባችሁ፣ ሰው መሆን አለባችሁ። እኛ ያልገባን ነገር አሁን ቆይ ዳዲ እኛ እዚህ መሆናችንን ያውቃል? ግጥም አድርጎ ያውቃል እኮ እኔና እሷ እዚህ መሆናችንን ያውቃል ዳዲ። ተናገርኩ እኮ። አዎ ያውቃል። አዎ አሁን ማወቅ ያለባችሁ ነገር በእኔና በእጥፊ ሕግ ብቻ ነው የምትመሩ። ከዚህ ውጭ ሆናለሁ የሚል በተለይ ተይቀሄ
ጠፍቻ ምልጭ ወደ ከተማ ሄዳለሁ የሚል ካለ አበቃለት። በቃ ልክ ነው። የምትንቀሳቀሱትም እኛ ስንፈቅድ ብቻ ነው። በቃ ሲሪየስሊ ወይኔ ሜርሲ በገዛ አባቴና የቁም እስረኛ ልሆን ነው። የዳድ አባትነትንማ ተጭበርብረናል። እሱ በቫሪት የለን እንዴ። እኔ እኮ ደግሞ ግርም የሚለኝ የአንተ ፋርነት ነው። ቆይ እሺ የዳድ አባትነት ተጭበርብሯል ተብሎ እኛ ትክክለኛ አባታችን እዚህ አካባቢ የሚኖር ወይም ደግሞ ሙልጭ ያለ ዳዋ ቢሆን ምን ልንሆን ነው? እዚህ አካባቢ ልንኖር አስበዋል? እንደዚህ ለብሼ ምናምን እዚህ ውስጥ ስኖር ለካስም አለ። ዳዲማ አባታችን ነው እንዴ? ዳዲማ አባታችን ነው እንዴ? እንደውም እዘፍንለታለሁ ሂጄ አዲስ አበባ እዘፍንለታለሁ። ብቸኛ ነኝ ሰው የሌለኝ ዲው 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 ዲው። በቃ ይኸውላችሁ ከዚህ በኋላ የምትኖሩ እዚህ ነው። የዚህን አካባቢ ባህልና ልማድ ወስዳችሁ ራሳችሁን እስከምትለውጡ ድረስ የአባታችሁን ሀብት እንደ ጉም ታዩታላችሁ እንጂ አትጨብጡትም ማለት ነው። መለወጥ ማለት ወደ ምን ነው የምንለወጠው? ሆረልን ነው እንዴ? በምን ነው የምንለወጠው? በስራ አዎ፣ በየዕለቱ ስራ እንሰጣችኋለን። ያንን በሂደት እየሰራችሁ ራሳችሁን ሰራችሁ ማለት ነው። አንተ ይዞ ይቀልድ የለ እንዴ? አንተ ቀልድ አይጠገብም። ማርማር ነው የሚለው እና በስላይ ዳቦ ልብላው እንዴ? ብለው ሆዳ ይኸውላችሁ አሁን እኔ ቀጥ ብዬ ወደ ዳድ ጋር ሄዳለሁ። አንድ ሰው እንዳይከተለኝ፣ አንድ ሰው ሊያስቆመኝ እንዳይሞክር። አንተ ትሄዳለህ አትሄድም? ከላይ እንዴት ነው ማርሄደው? እንዴት ነው ማርሄደው? ከሜርሲዬ ጋር ወደፊት ቀስ እያላችሁ ጥላውን ነው መሄድ፣ ፀሐይ እንዳይመታችሁ። ምን ማለት ነው? እየሰደብከን ነው? ና እሺ፣ እኔ በእግር እኮ ነው የምንሄደው። ወደ አዲስ አበባ ሜጃ ብራትን ነው ያላችሁን እርዱት። 1500 ያላችሁን ጣል አድርጉልን እባካችሁ ወገን። እስቲ ያለህን ጣል አድርግልን። ከሌለ የለኝም አትለ ምን ያስገላምጣል? ስማ፣ ልመናና ኩራት አብረው አይሄድም። እሺ፣ ከለመንክ መገላመጥ አይደለም ሊቆነጥጡ ይችላሉ። ከዚህ ሀገር መውጣት አትፈልግም? ለካ ቀን ጣሪ ለማኝ ነኝ። ቀን አይደለም እባክህ የጣለ አባትህ ነው የጣለ። ወይኔ ማሚ እሷ ብትኖር ኖሮ እንደዚህ ያደርግን ነበር። እኔ ማሚ ናፈቀችኝ በጣም ሳናፍቆኛል። ሆዳ አንተ ከወደ ውጪ ምንም ነገር ሊናፍቅ አይችልም። ወይኔ ሜርሲ እንደዛ በየክለቡ ያን ሁላ ብር እንዳልበተንኩ አሁን ለትራንስፖርት 200 ብር ልጣ። አይዞሽ አሁንም አንጀቱን ቅርጥፍ አድርጊ ነው ወገኖቼ። እናንተ የምታዩኝ እኔ የማላያችሁ ስጋዬ ሞላኝ። ማነው ስጋዬ ናፈቀኝ። ምስኪን ለማኝ ነኝ። እባካችሁ ሩልኝ። አንቺ እስኪ እንደታመመ ሰው ምሳይ እስቲ። እንዴ አንቺ እኮ እየታመምሽ ስላልሆነ እኮ ነው ሰዎቹ ገላምጦ የሚያልፉት። እስቲ ወይ መሬት ላይ ተኝ እስቲ። እኔ ሜርሲ ነኝ እዚህ ጋር የምተኛ። ለምን የፈለገው ነገር አይቀርም? አይገርምም? ኧረ እባክሽ ሁሉ ነገር ቅረት አይልም። ምለምነው እኮ ለእኔ ብቻ ሳይሆን ለአንቺም ጭምር እኮ ነው ምለምነው። ወንድም እባክህ እርዳን እስቲ እባክህ፣ ያለን ጣል አድርግልን። ምኗን ያመማት? ቁርጭምጭሚቷን እንጥልማ ሟት። እንጥሏን። አዎ በፍጹም የታመመች አትመስልም። እንዴ ዋጥ አድርጌው ነው። በዛ ላይ ደግሞ የውስጥ ደዌ ነው ያዘኝ። አዎ ውስጧን ነው የሚያማት። አዎ ለዛ ነው። ስትታይ ግን ምኗም የታመመች አትመስልም። መታመሜን ካላመንክ አዲስ አበባ ወስደ ኤክስሬ ያስነሳኝ፣ ከዛ ታምናለህ። ኧረ ጭራሽ ቁጣማ አለው እንዴ? በቃ ተው፣ ታመሻል፣ በሽተኛ ነሽ። ፍሬንድ የምትሰጠን ከሆነ ስጠን፣ የማትሰጠን ከሆነ በቃ ላሽ በል። ምንድን ነው የምትጋጠጠን? እሺ የት ዩኒቨርሲቲ ነው የምትማረው? እዛ ጋር ያለ ዩኒቨርሲቲ ነው የምማረው። ስም የለውም? ስገባም ስወጣም አንገቴን ደፍቼ ስለምገባና ስለማውጣ ዩኒቨርሲቲ ስሙን አይቼዋለሁ። ለምንድን ነው አቀርቅረሽ የምትሄጂው? እውቀት በዝቶብኝ ከበደኝ። እኔ ግን የሚመስለኝ እውቀት በዝቶብሽ ሳይሆን ውሸት በዝቶብሽ ነው። እናንተ አጭበርባሪዎች፣ ሌቦች። አንቺ ነኔ በቃ ተፈረገጠ። ነኔ በቃ አዎ እሱምች ጣፍጣል ዮ ተይ፣ ይሄ ልጅ ግን እንዲሁ በቁሙም በቅዠቱ መሄል ብቻ ነው የሚያስበው።
ኋላ ያለ ነገር መች እንደዚህ ይሰፋል ብለሽ ነው? እንዴ በቀን ምኑን ነው የተኛ ነው? ተው አትነሳ ጌታው፣ ተህላ አትነሳ። የታል? እግዚኦ እግዚኦ! ወድህን የምትወደውን ያህል እንዲሁ ፈጣሪን ብትወደው ይሄን እኮ አድርገህ ነበር እንዴ? ምን ለምን አብረህ አዝግማላ? ቆይ አዲስ አበባ ልንሄድ ወተናል ነበር እንዴ? ማነው መልሶ እዚህ ያመጣን? እንዳካሄዳችሁማ እንዳፎካከራችሁ እኮ አዲስ አበባ የምትቆሙ አትመስሉም ነበረ። ኋላ ግን ተሰው ተጋጅታችሁ ራሳችሁን ስታችሁ ነው እዚህ የተገኛችሁ እኮ። እኔ እና እሷ ተጋጅተን አንተ ተጋጭተዋል የሚባሉ እኮ ሁለትና ከዚያ በላይ የሆኑ ነገሮችን ነው። እንደው ይሄን እንኳን አታውቅም። ራሱን እንደ አንድ መቁጠር ቢያቅት ሆኗ ምን ያርግ? እጭ በእግዚአብሔር አሁን ሰለቸን። በቃ ልቀቁን እንዴ! አንቷችሁ ጣት ቢበላሽ ይታከማል እንጂ ይቆረጣል? አልገባኝም። እና እኛ ያንተ ጣት ነን እንዴ? ኋላስ ከጣትም ያውራጣት። ስለዚህ እሱ ማርክን ነው የሚመለከተው። እኔ ልቀቁኝ። እጀደዛ አትጨመለቂ አንቺ ጨምላቃ። እንደውም ለዚህ ጥፋታችሁ ተጨማሪ ቀን እዚሁ እንድትቆዩ ይደረጋል። አዎ እኔ ዝም በል አንተ። አስተያየት፣ ሐሳብ፣ ጥያቄ አልቀበልም። እሺ ቆይ ከዚህ ደባሪ አስቀያሚ ሀገር እንዴት ነው ቀኑን አሳጥረን መውጣት የምንችል? የኔ እናት ጊዜ እኮ ጣቃ ጨርቅ አይደለም። በመቀስ ልንቆርጠው ወይ ልናሳጥረው አንችልም። ደግሞ ጸባያችሁ ሲስተካከል እየታያችሁ ስትሻሻሉ ስትለወጡ ያኔ ወደ ቤታችሁ መሄድ ትችላላችሁ። እኔ ዝም በል አልኩ። ዝም በል። እኔ እኮ ዝም በል። እሺ ምን ፈልገህ ነው? ራበኝ። አቤት አቤት፣ አንተን እኮ ነው ሆዲ ፍጄ ያሉ። አንቺዬ ይሄማ አሁንማ እንደውም እየበላ ራሱ ይረባዋል ማለት እኮ ነው። በዚህ አይነት አረ ምግብ እንዴ ምንድን ነው? ዛሬ ደግሞ ወዴት ነው የምንሄደው? አጨዳ። ምንድን ነው አጨዳ? ጤፍ ነዋ። ጤፍ ከታጨደ በኋላ ምን ይሆናል? አይ እንጥለዋለን። ጅል ከታጨደ በኋላ ምን ይሆናል ይለኛል። ምን ያለው ነው ባካችሁ? ለምንድን ነው ግን እዚህ ከመጣን በኋላ በእግራችን የምንሄደው? እንደው ወዶ አይስቋሉ። ለምንድን ነው በእግራችን የምንሄደው? ከተማ በደረታችሁ እየተሳባችሁ ነው የምትሄዱት? አይ ማለቴ አሁን ዳዲ 3 መኪና ስላለው ብዬ ነው። አሃ እሱማ ምን 3 መኪና ብቻ፣ ወፍጮም አለው እኮ። ወፍጮ? አዎ። የት? ይኸው እፊቴ ቆሞ እያደረቀኝ መኪና አለ። አሁን ባንተ ቤት በቅኔ መስደብ ነው። ታዲያ ስታደርቀኝ ምን ላድርግ? ምን አባቴ ላድርግ? እሺ የዛሬን ስራችንን እንግዲህ እበት ከማውጣት እንጀምራለን። ከምንም እናወጣው? ከበረት ነይ፣ ተነሽ፣ ተከተይ። እሺ ቆይ እበት ያልሽው ነገር የት አለ? እሱ ይኸው በዚህ እየዛቅሽ በቃው ታረጊና ታወጫለሽ። ወይኔ ጉዴ! የበሬዎችን ካካ እንዳይሆንበት ምናምን የምትይው እንዴ? ቆይ ምን ሊያደርግልሽ ነው? ማገዶ ይሆነኛል፣ ቤቴን አሳምርበታለሁ፣ መደቤን ለቀልቅበታለሁ። የተቀመጥሽበት መደብ በምን ያማረ ይመስልሻል? ሲሪየስ ላይ የበሬ ካካ ላይ ነው ያስቀምጥሽ? ምን ነው አንቺ እንዲህ መሬት አይንካኛልሽሳ? እኔ መሬት አይንካኝ አላልኩኝም፣ ካካ አይንካኝ ነው ያልኩት። እንግዲያውስ ቶሎ ወደ ሀገርሽ መመለስ አልፈለግሽም ማለት ነው? መሄድም አልፈልገው። መሄድ ከፈለግሽማ ነይ ዛቂ። ይኸው ነይ፣ እየዛቅሽ በዚህ ታረጊያለሽ፣ ይዘሽ ከውጭ ታወጫለሽ። በምን በእጄ? አዎ በእጅ። ምንም አያረገኝም። ምንም አያረግሽም እናቴ። ነይ፣ ምን ያረግሻል? ይኸው ከዚህ ጀምሪ። እሺ ፍስ አድርጊና በቃ። እሺ አዎ ስብስብ እያደረግሽ በእጅሽ። አይዞሽ የሆነ ነገር ወጋኝ። ወይኔ
የተሰበረ ቢሰበር ያድርጋል። እሺ ጨምሪ ቶሎ በይማ። አይ ስብሰብ በቃ እንደሱ ይበቃሻል። እሱን ያዥና ሂጅ። ተመልሰሽ ደግሞ ሌላውን ትወስጂዋለሽ። ሂጅ። አይ አንቺ ዋኛሽበት እኮ። ኧረ እንደው ምን ከንቷ ናት እና ደርሰናል እንግዲህ የኔም የወንድም አለምም መሬት ነው በእኛው። በል ይሄንን ነው የምናጭድ እንግዲህ ሳሩን። ይሄ ምን እንደሆነ አታውቅም? ሳር አይደል እንዴ? አቤት አቤት! አንተ ይሄንን እንዴት እስከ ዛሬ አታውቅም? ምንድነው አታውቅም ከምትለኝ ምንድነው ነግራት ትገላገልም እንዴ? ትርፏ ኃጢአት ነው እንጂ አንተንስ ገሎ ነበር መገላገል። ሰውዬ እንከባበር። መግደል ማለት መሸነፍ ነው። ገባ? ለነገሩ ምኑን ታውቀው። ለማንኛውም ራበኝ ስትል እየቀረበልህ አስሬ ስትጠቀጠቅ የምትለው ጤፍ ነው ይሄ። እና ምኑን ነው መልኩ የተቀየረብኝ? አረ እኔ ሳውቀው ግን እንደዚህ አልነበረም። ምን ታረግ አንተማ ባንተ አይፈረድ። ሶስት እጁ ገበሬ የሆነባት ሀገር ላይ እየኖርን የእርዳታ ስንዴ ተፈረንጅ ሀገር እየተቀበልን ንጡ ነው ከማሳ የታጨደውን ለፈረንጅ እየላክን ምኑንም እየቀላቀሉ እያሸጉ ይልኩላችኋል። እሱን ትበላላችሁ። ምን ይፈረዳል በእናንተ? አሁን ይሄ አይፈረድባችሁም። ለምንድን ነው ማንበለው እንዴ? በዛ ላይ የታሸገ ንጹህ ምግብ እኮ ነው። ታዲያ እንደዚህ የምታፈጠው ምን ሆነህ ነው? ይላይ ነግሬሃለሁ። እችን አይንህም በእንባ እንዳልጋርድልህ። መጋረድ ማለት አርጌው ላሳየህ እንዴ? አረ ተው፣ መጋረድ ማለት ማጨለም አይደለ? ገብቶኛል እንዴ። ላሳየ በለው ማየት የተሳነው ሊያደርገኝ ነው እንዴ? ገብዛ ወጫደ በል አሁን ግባ። ና እልቅ ላሳየህ። ና ይኸውልህ ልብ ብለኸኝ ያው እንዴት ተስር ትይዛለህ። ሳብ እያየህ ነው። ሳብ ታረጋለህ። ገባህ መሰለኝ። ለጥቅ ተገባህ። ታዲያ ምን ትጠብቃለህ? ዝቅ በል። እኔ በዚህ ይዛለሁ፣ አንተ በሱ ያዝ። ወይኔ ጀን ቆረጥከው? አዎ ወይኔ ቆረጥኩት እጄን። አይዞህ ሽንትን ሽናበት። ለምን? ያደርቅልሃል። ከዛ ምግብ ልበላበት። አይ እሱ የሚጥምህን አንተ ታውቀዋለህ። ወይኔ ማይክ በቃ መሞት ነው። ወይኔ እስቲ ምንድን ነው አሁን ላይ እስኩስል ነው እንዴ የምትለው? አንተ እዚህ ጋር ከምትሄድ አምቡላንስ እንዳልቆረቁርህ ምን አንቀለቀለህ አንተ? ገብቶኛል አላልክም? ላሳይህ ከምታዩድና አምቡላንስ ትራ ምንድን ነው? እዚህ አካባቢ ሐኪም ቤት ምናምን የለም? የምን አባክ አምቡላንስ? አንተን የሚችል አምቡላንስ አለ እንዴ? አረብና አትጩህ። እስቲ ሪያ ጨርቅ ከየት ላይ ልቅደድልህ? አምቡላንስ አንተን የሚይዝ ቃሬዛ አለ? ወይኔ ማይክ ጭራሽ በማጨድ። ኧረ ተው ይጣለው። እስቲ ተው በቃ ተው በቃ። ቆይ ወይኔ ምን ሆንሽ ደግሞ? ምንም እና ምን ነሽ ነው የምትነፈረቂ? ማልቀስ አይቻል? ኧረ አንዘቅዝቂው። እንባ ከተረፈሽ እኔ ምን ገዱኝ? ዳድ ግን ምን ብናጠፋ ነው ይሄን ያህል ጨከነብን? እኔ አዲስ አበባ ልሂድ እንጂ አላናግረውም። ኑሩ በዚህ ሁኔታሽ እንኳን የምትሄጂ አይመስለኝም። እዚሁ ነው የምትከረም። ምን ማለት ነው? ማለትማ ራስሽን ስሪ ተብሎ የተሰጠሽን ስራሽን በአግባቡ አልሰራሽማ። ቆይ ራስ መስራት ማለት ምን ማለት ነው? ስሩት ተብሎ የሚሰጥ የቤት ስራ ነው እንዴ? ይኸውልሽ ፈጣሪ ሰው አድርጎ ፈጥሮሻል። ራስን ሰው አድርጎ ማኖር ደግሞ ለራሱ ለሰው ልጅ የተሰጠው ስራ ነው። አንቺ ደግሞ ስራሽን በአግባቡ እየሰራሽ አይደለም። እንደዚህ ሁኜ እንኳን አላሳዝንሽም? አሳዝንሽኝ እኮ። ላይ ተነሽ ወደ ስራሽ። ወልቃቃ ተይ ግን ተይ። ምኑን ልተው? ተነሽ ወደ ስራሽ አሁን። ቀስ ምን አገባሽ? ስራውን እንድሰራ አይደል የምትፈልጊው? እሰራለሁ። ለአንቺ ለእንደውም እሰራለሁ። እሺ አይ አራዲያ ምነው ዛሬ መሬት ቀረበሽሳ?
እዛ ከተማ እንደመጫት አጥሚቱንም ሙቁንም በተኛህበት እያቀረቡልህ አበላሽተውሃል። አሁን ሌላ ነገር አልፈልግም። ወደ ስራ። እጅን ቆርጬ በምን ልስራ? ወደ ስራ። ስራህን ለጥቅ። እጄ ቢሎ መያዝ አልቻለም። እንግዲያውስ እሱ የያዘሃ። ኧረ ጭካኔ! ምንድን ያልከው? ተናንተ በላይ ጨካኝ አለ? ንገረኝ እስቲ፣ ተናንተ በላይ ጨካኝ አለ ወይ? አባታችሁን ጨርቁን አስጥላችሁ ልታሳብዱት አልነበረም እንዴ? እውነት ነው ዳዲ ሊያብድ ነበር። ኋላስ አማኑኤል ብሄድ ጊዜ ወረፋ ሆኗል፣ እስተዛ ቤትህ በድ ተራ ሲደርስ ትመጣለህ ብለውት እንጂ አባታችሁን ጨርቁን አስጥላችሁ ልታሳብዱት አልነበር? ለምን አልነገረኝም ታዲያ? እኔ ልጁ አይደለም እንዴ? ማማከር ነበረበት እኮ እኔን። እንዴ ዝም ብሎ ማበድ አለ እንዴ? ወይኔ ዳዲ፣ ቆይ አዲስ አበባ ልሂድ እንጂ እናገረዋለሁ። እኔ ልኩን ነው የምነግረው። እኔ እነግረዋለሁ። በቃ ተው፣ አሁን ወሬ አልፈልግም። ቀጥል፣ ወደ ስራ። በምን ነው የምሰራው? እጄን ቆርጦት። ማን የቆረጠ? ይሄኛውን እጄን ቆረጠው። አንተ እዚህ አልነበርክ እንዴ? አላየህም እንዴ? አላየሁም። አሁን ወደ ስራ። ወሬ አልፈልግም ብዬሃለሁ። ደግሞ ርቦኛል፣ መብላት እፈልጋለሁ። ርቦኛል? አንቱ ጎተራ ሆድ። አሁን አረ እንደ በላህ ወደ ስራ። ሳይሰራ አይበላም። ደግሞ ካልበላው እንደውም አልሰራም። እኔ የምለው ምን ሲል ቆረጠው ግን እጁ? ሳጭድ ገና ጎንበስ ከማለቱ እኮ ነው እሪታውን ያቀለጠው። ለዚሽ ቁስል በጣም እኮ ነው የገዘገዝኩት እኮ። ይለፍ። ምንድን ነው የሰጠው? ማጭድ ነው ወይስ ማሲንቆ ነው? ኧረ እንጃለቱ ራሱን ጠይቂው። እልቅ ማርሲላስ የት ሄዳ ነው? ተኝታ ነው እንዴ? አለች። አኩርፋ ነው እንጂ ምን ሆና? ዛሬ እንዲሁ ስትወድቅ ነው የዋለች። ስራ ላለመስራት እንዳይሆን። አይ እሱ ስላሰራት ሞክሬ ነበር፣ አልቻለችውም እንጂ። ማርሲላስ እንዴት ዋልሽ? እንደዚህ እንዴት? ኧረ በላው አረፍ። ኧረ ጉዴ! ይኸውልህ እንዲህ ስትሆን ነው የዋለች። አንቺ ትምህርቱንም ስራውንም ወድቀሽ ትችዋለሽ። ወይኔ ጉዴ! ሰውነቴ ጋር የሆነ ነገር እየሄድብኝ ነው። እኔ ግን ምንም አይሰማኝም። አንተንም አየሁ ሁላ ስጋ አልፎ እንዴት ነው የሚሰማ? እናንተ አርፋችሁ አተኙም? ሌሊት ነው የምንነሳው። ኧረ አልሰማም። ለጥን የምንለውሽ ለቁርስ መነሳት አይቀር ታያለሽ። ጸጥ ለጥ ብዬ ነው የምተኛው። እኔም እንዳልሰማሁኝ ነው የምቀሰቅስ። ወይኔ ጉዴ! አሁንም ሄደብኝ። ሰው እንዴት እዚህ አልጋ ላይ ይተኛል እንዴ? ቆይ ዘመድ ቤት ነው የመጣ ነው ወይስ እስር ቤት ነው? የባርነት ስራ እየተካሄደብን ነው ያለው። አዎ ግፍ ነው እየተፈጸመብን ያለው። ወደ ቤታችን መሄድ እንፈልጋለን። እንደውም ከዚህ በኋላ እዚህ አልጋ ላይ አንተኛም። እንደውም አልጋ ይቀየርልን። ወደ ቤታችን መሄድ እንፈልጋለን። ወደ ቤታችን መሄድ እንፈልጋለን። እንፈልጋለን የምትይው ምንድን ነው? ንገርኝ፣ ምንድን ነው? ትተኛላችሁ ወይስ እርምጃ ልውሰድ? አንተኛም የምትይው ምንድን ነው? ንገርኝ፣ ምንድን ነው? እንዴ ሰው አይደለም እዚህ ላይ ቀርና በረንዳ ላይ ተኛ የለ እንዴ? ንገርኛ፣ በረንዳ ላይ ተኛል። አንቺ ይሄ እኮ በጣም ቅምጥል እኮ ነው እንዴ! በጣም ቅምጥል አልጋ ይሄ ነው። ተኝ ብዬ እየመከርኳት እኮ ነው። አዎ ተኝ በቃ። አንቺ በቃ ይለፍ፣ ችግር የለውም። ግባና ያስተኛታለሁ። በቃ ደህና ደሩ። አንተ ግን እንዴ ይለፍ፣ አልሄድክም እንዴ? ኧረ ችግር የለውም፣ እኔ ያስተኛታለሁ። በቃ አንቺ ተኝ። ኧረ ተኝ በቃ፣ ተጨማሪ ቀን እንዳይጨምርብን ተኝ በቃ። እንዴ በኋላ ተጨማሪ ቀን ጨምሮብን ወደ አዲስ አበባ ሜጃ ቀናችን እንትን እንዴል። ተኝ በቃ ይለፍ፣ በቃ ችግር የለም፣ እኔ ያስተኛታለሁ። ተኝ። አልጋ ይቀየራል። ተኝ። አይ አልጋ
እሱ ይጣፍጣል በጣም። አዎ ማርከሻው አንተ ማርከሻው አንተ ቀስቅሻ አሁንም መልሰህ ተኝተሃል። ምን ይላል? ተነሳ እኮ ነው የምልህ። አንተን እኮ ነው። አትነሳም ወይ? ምን ሰልፊ ነው የምንነሳው? ምን አልከኝ? ተነሳና በለከብቶቹ ፉርሽ ካስጣቸው። በዚህ በጠዋት ምን ይሰራላችኋል? ምን ይሰራላችኋል? አንተ ምን ሊሰራልህ ነው በቀን 10 የምትጠቀጥቀው? በል ተነሳና ስጣቸው። ዋ ብያለሁ ይላል። ወይ አጠፈዋ ወይ ኬርሽብኝ አለው። በይ እንግዲህ ልሂድ። ቆይ እንጂ አፌ ላይ የሆነ ነገር ጣል አታረግም? ምን ጣል ላድርግ? ማን እንዳያይብሽ። እኔ ባልሽን ፎጣ ቢጤ ጣል ላድርግ? ገብቶሃል አንተ? አይ ግድ የለም ልሂድ። ባይሆን ምሳዬን በልጆቹ ላኪልኝ። በነማርከሻው አሁና ከእነሱም ራሴ ባመጣልህ አይሻልም? ኧረ ምን ቦጣሽ እትዋ፣ ለእነሱ ላኪልኝ። ይህን ማድረግ እንኳን አያቅታቸውም። እነሱ እኮ ማቃት አይደለም መለገም ነው እንጂ። ታዲያ ምን ችግር አለው? የለገመን ከብት በዱላ የለገመን ሰው ደግሞ በስራ ነው የሚገራ እኮ። በል ማታ በጊዜ ና። አሁን ቀስቅሼው ነበር አልተነሳም መሰለኝ። አንተን እኮ ነው። አንተ ፉርሽ ካስጣቸው አልኩ አይደል? እየበሉ ነው። አንበላም አሉ። በቃኝ አሉ። አንዱን ምረጥ እንጂ ምንድን ነው ያሉ? አንደኛዋ ከብት ምግብ ስሰጣት ዛሬ በቃኝ ውስፋቴ ተዘግቷል አልበላም አለችኝ። ግን ስጠረጠር ከአንተ ፍቅር ይዟት እንዳይሆን። እንደዛ ነው እንዴ? እንደዛ ከሆነማ ጥሩ። እንደዛ ትሆነ ጥሩ። እጥፌ የማርከሻው ቁርስ ይለፍ ይለፍ። አዎ ይለፍ። ከዛው ተጮኛዬ ጋራ ፉርሽ ካህን ትበላለህ። አረ ይለፍ። አዎ ይለፍ አልኩህ እኮ። ጌታዬ መከራ ነው ይለፍ ያለኝ በለኝ። ይለፍ። ማርሲላስ ነይ። በእናትሽ ከዚህ አስቀያሚ ደባሪ ሀገር መቼ ነው ግን ወደ አዲስ አበባ የምንሄደው? ዳዳ ደወለ? አልደውሉ። ደግሞም እኛ እንጂ እሳቸው አይደውሉ። እኛ ልጆቹ እንደሚፈልጉት አይነት ልጆች ሁነዋል ብለን ስናሳውቃቸው ራሳቸው መጥተው ይወስዷቸዋል። እሺ ስልኬን ስጭኝ፣ እኔ ልደውልለት፣ ላዋራው እፈልጋለሁ። አይቻልም፣ አትደውይለት፣ ህጉም አይፈቅድም። ይልቅ ነይ፣ ምሳ ትቋጥሪያለሽ። መቋጠር ማለት መሰሰት? እንዲያው ከተማ ግን አንደኛውን አማርኛውን እርግፍ አድርጋችሁ ትታችሁታል ማለት ነው። ምሳ መቋጠር ማለት ማሰናዳት ማለት። ኦኬ፣ ማሰናዳትን አውቃለሁ። 1 ኪሎ ቲማቲም የተፈጨን እንጨምራለን፣ 1 ኪሎ ሽንኩርት እንጨምራለን። ከዛ ቤት ያፈራውን 3 ኪሎ ስጋ ጣል እናደርጋለን። ከዛ በኋላ ለአንድ ሰው የሚበቃ ቆንጆ ቁርስ እናሰናዳለን ነው። እንደዛ ማለት ነው። እንዲሁ ምን ነው ግን እንዲያርጉ የሚያስለፈልፍሽ? እኔ የምልሽ ምግብ ማዘጋጀት ምግብ ማራስ ማለት ነው። ማራስ? ጭራሽ ልታሳርሱኝ ነው? ቆይ ግን ዳዴ ያህል እንደዚህ የሚጠላን ከሆነ ለምንድን ነው ለጉዲፈቻ ማይሰጠን? ኧረ ተይ ማርሲላስ፣ ኧረ ተይ። ጉዲፈቻ በመቀበያሽ እድሜ አንቺ ካልተሰጠው ትያለሽ። አንድ ነገር ልንገርሽ፣ እንደውም ከዚህ በኋላ የእሱ አባትነት ጥንቅር ብሎ ይቅርብ። ተይ አንቺ ልጅ ተይ። ተይ እዩኝ በኋላ ደብቁኝን ያመጣል። ተይ ነግሬሻለሁ። ለነገሩ ባቄላ አለቀ ቢሉ ምን ቀለላሉ? አሁን ባቄላና አባቴ ምን አገናኝ? ያገናኛቸዋል። አባትሽ የስጋ ዘመድሽ ናቸው አይደል? ስጋን ደግሞ ባቄላ ይተካዋል። እንዴው ወዲያ። እሺ በምንድን ነው ማርሰው? በውሃ። ሰው እንደው እንደተፈጠረ ጥሬ ሆኖ ይቀራል። በእኔ ወጡላም። አሁን በውሃ ለማራስ ነው ይሄ ሁላ ነገር? አሁን ይሄንን አርሹ በውሃ ለማለት ነው ይሄን ያህል ወሬ የምታወሩ? የማብድ ነች። በቃ እንደዚህ ውሃ ጭምር ማድረግ ያን ያህል ከባድ ስራ ሆኖ ነው ይሄ ሁላ ወሬ ያወራቸው? ኦ ማይ ጋድ፣ እዚህማ እብዶች ናቸው። አንቺ ከንቱ፣ አንቺ ገልቱ። ምን ነው ሲስቱ? አረ እንደው አንቺስ ገና አመጣው እንደወለዱሽ ገና ጥሬ ነሽ። ምን አደረኩኝ?
የተፈጠረ ችግር አለ? አረ የለም። እንዴት ሆነ ይኖራል? አንቺ እያለሽ ምን ችግር አለ? እኔ ዝም ብሎ እንዲሁ ደርሶ አንዳንዴ እንዲህ ያደርገኛል። አንዳንዴማ አብድብድ ያጫወትሻል። ታከሚ። እሺ። ኧረ እዛው እብድ ይጫወትብሽ። ደግሞ በአንቺ አፍ ነው ይብድልባል። ምንድን ነው? ምን አደረኩሽ? ለነገሩ ምን ታረቂ? በሽተኞች ጤነኞችን የሚያክሙበት፣ በሽታ ሰጠው መድኃኒት የሚያዙበት፣ መምህር ተቀምጦ ተማሪ ውጤት የሚሰጥበት፣ ፈረሱን ጋሪ ልቅደምህ እያለው እኮ ተቸግረናል እኮ። እጥፍ ምሳ እንዳትለኝ። ቅድም የተባልከውን ሰምታል። ተነሽ አንቺ። ምን ትመስላለች? እጥፍ እሞጅርብሃለሁ። ረሀበኝ ምናምን እንዳትለኝ ነግሬሃለሁ። ኧረ እኔ ምሳ ምናምን ልልሽ አይደለም። ምሳ እኔ ወስድለታለሁ ልልሽ እኮ ነው እንጂ ረቦኝ መስሎሽ ነው እንዴ? አይጥፍ አንቺ እኔ ምግቡን ሊያዝልሽ። እንዲያው ግን ለድመት ሳምባ አድርሽ ተብሎ ይሰጣል? ለምን አይሰጥም እንዴ? አይሰጥም። አንተ ጠላውን ያዝ። እንኪ አንቺ ደግሞ ምሳውን ያዥ፣ በአግባቡ ያዥ። እግሬሻለሁ እንዳትደፊው። እሱ ግን እኛን ከሚያስቸግርን ለምንድን ነው ካፌ ወይ ሬስቶራንት ሂዶ የማይበላው? የአባቴ ጅብ ይብላሽ እንዴ? አባትሽ ጅብ አላቸው እንዴ? አዎ። ማለት ጅብ ያረባሉ? አዎ። አንተንም ልስጥህ አብሮ ያርባ። ኧረ እኔ አልፈልግም። ወንድሜ ይቻለው አባቱ የጣለውን ልጅ ማንም ነው ሙድ የሚይዝበት። ይመቻችሁ። ወግ ነው አሉ በራስ ጥፋት አባትን መውቀስ። በሉ አንቺ ምግቡን በአግባቡ ያዥ፣ አንተም ጠላውን ያዝ። ነግሬሻለሁ። ደፍታችሁ በኋላ ባሌን ጦሙ እንዳታውሉት። ሂዱ ቀጥሉ። በጣም ነው የሚካበደው። ከአንቺ ባህሪ አይብስ። ሂዱ በሉ። ስትመናቀሪ እንዳትደፊው ይልቅ በል። አረ ምን አለ እንዲያው አሁን እሱ ቂን ቂን ማለት ቢቀርብሽ። ነግሬሻለሁ። እሱ ምግብ እንዳትደፊው ዛሬ። ስማማ የገጠር ክሊፕ ላይ ያሉት ስላልመሰልኩኝ ለምን ናሽናል ጂኦግራፊ ላይ ያሉትን በጠቅላላ ጅቦችን አትመስይም? እኔ ምን አገባኝ? እኔ ለራሴ ረቦኛል። አንቺ እንደውም አንተ ጋር ሄድ። ለምን የለምቦችን ጥሏል። ቢጠልፈኝስ? ቀለድሽ? በቃ እንዲህ በዚህ መምታት ነው። ናችሁ ልጆች? ደህና ዋላችሁ? ሰላም ናችሁ? ሰላም ናችሁ? እንዴት ናችሁ? ለምንድን ነው ግን ሰላም የሚሉ ያውቁናል እንዴ? እባክህ አንተን አይደለም ሰላም የሚሉት። እና ማንን ነው? ስማ ኢንስታግራም ላይ በጣም ብዙ ፎሎወር እንዳለኝ ታውቃለህ። ቲክቶክ ላይ ደግሞ የመጨረሻ ፌመስ ነኝ። ኧረ እባክሽ እና እነዚህም ተከታዮቼ ናቸው ልትይኝ ባልሆነ። ኦፍኮርስ አንቺ ልጅ ብዬ ከሰማሁሽ ባዶ ራቁቴ ለምን ክሊፕ አልሰራም ትይኛለሽ? አታፍሪ? አዎ አንተ አስበል። በፓንትና በጡት መያዣ እኮ ክሊፕ ላይ ብሰራ ፌመስ ሆን ነበር። ከዛ በኋላ በየኢንተርቪው በየቲክቶኩ በየምኑ ስለ እኔ ብቻ ነው የሚወራው። ሜርሲ የሆነ ሰው ሳመሽ፣ ሜርሲ እንትን አልወድም ማለች፣ ሜርሲ የሆነ ልጅ ቦይፍሬንድ ጠበሰች፣ ሜርሲ ተፋታች እየተባለ እንዴት መነጋገሪያ እንደማን አስበው። ጨረስሽ? ጨረስኩ። አሁን ወሬሽ ራሱ በጣም ነው የሚያስርበው። አሁን እሺ ከእንትኑ ላይ ምግብ እንብላበት። እንዴ ጨርሰዋል? ኧረ አልጨርሰውም። ሁለት ጉርሻ ነው የምበለው። እባክሽ ምንድን ነው የምትይው? በእኔ እጅ ነው በአንተ እጅ ጉርሻ? አንድ በእኔ አንድ ባንቺ። ኧረ እባክህ ምን ችግር አለ? ለምግብ ምን ነው እንዲህ ያልሽ እንዴ? ተይ እንጂ። እሺ ካልኩ እኔም የሆነ ነገር ስልህ ቶሎ እሺ ትለኛለህ። እሺ ለአንቺ አይደለም እሺ። ምንስ በሆነ ምን ችግር አለ? ላስብበት። ጭራሽ ላስብበትም አለው። አንተ ክለብማ ሻሻ ነው የተሰራ ነው። እንዴት ብሎ ራሱ እንደዚህ አይጣፍጥም። እኔ እኮ ድሮ ቆሻሻ ነበር ይመስለኝ። እሺ አብሩኝ እስቲ አንድ አሪፍ ጉርሻ አብሩኝ እስቲ። እንዴ ይሄ ለማን ነው? ለአንተ። ይሄ ለኔ?
ምንድን ነው እንዲያው ተነሽ እስኪ ጠቅለል አድርጊልኝ እስኪ። ከፈለክ በራስ እጅ ጉረስ። አንተ ጠቅልል እኮ እንጀራውን ፍሪዝ አደረከው። በቃ ምን አገባሽ? መብት ይመስለኛል። ማጥፋት ወንጀል እንዳትታሰር። በኋላ አንቆ ራስ በማጥፋት ወንጀል እንዳትከሰስ። ወይኔ ጉዴ! አንተ ምንድን ነው እንዴ? ወይኔ ጉዴ! አንተ ወይኔ ጉዴ! አቀብጂ ስትጣሉ ደህና ነህ? እስካዛዛዝ እንዴ በምንድን ነው የምታሽ? በዚህ ነው መድፍናው እንደ የተኮስሽብኝ ገለሽኝ ነበር እኮ እንዴ። አጋጣሚ ተጠቅመሽ በዚህ ገለሽኝ። አንቺ ብቻሽን ወደ አዲስ አበባ ለመሄድ አልተሳካልሽም። እሺ የኔ ጌታ፣ ከዚህ ድንጋይ ውስጥ እንኳን ብቻዬን የመውጣት ሀሳብ የለኝም። ኧረ ይሄ ነገር እያለቀ ነው። ለሰውየው እንዳያልቅበት እባክሽ። ብቻውን አይጨርሱም። ዝም ብለሽ ብይ። እንዲያንቆኝማ ዝም ማለት ነው። እና ልትበቀለው ነው? ቀላል በቀለዋለሁ በኋላ ማለት ነው። ምን ሆኖ ነው ምግብ ያለቀ ካሉ ተደፍቶብን ነው የምላቸው። እሺ ወዳችሁን ውስጥ ግን ይጣፍጣል። በቃ አሎ አሎ ጥፌ፣ አሎ፣ ምን ነው ናፈቅሽኝ? አይ ደርሶ እንደ ከተማ ሰው ያደርግሻል እኮ አንዳንዴ። አሃ ናፍቆትን የከተማ ብቻ ያደረገው ማን ነው? ናፍቆቱን አላልኩም መሟዘዙን ነው። በይኔ ሙግት አልሻምዴ እምልሽ ልጆቹን አልሰደድሻቸውም ወይ? አረ ተወጡ ዘመንም የላቸው። ታዲስ አበባ መቼ አልኩሽ? ተቤት እኮ ነው። ገና ፀሐይዋ ናት ላይ ያለች ነው እኮ የላኳቸው። አሃ አረ ሽታቸውም የለ። እስቲ ሙች በለኝ። አሃ ያጮሽ ጊዜ አላስማልሽኝን አሁን ለነኝ ልጆች ልማል። አንቺ እነኝ ልጆች ኋላ የወንድሜን አደራ ላይ ያስበሉኝ እንዳይሆን። እና ምን ይሻላል? እና ትርሳውን መንደር ፈልጓቸው ብለሽ ስደጃቸው ቶሎ ይጠፉ ብለህ። አሃ ምን ይታወቃል እነኝ ገልቶች። ስማማ ሰከርክ እንዴ? ሰከርሽ እንዴ? ሰከርክ። እኔም አልሰከርክም እንዴ። መጀመሪያ ላይ እኮ ከ18 ዓመት በታች ለሆኑ የተከለከለ ነው የሚል ጽሑፍ አንብቤያለሁ። እዚህ ላይ አይልም ይላል። በጣም አይስዌር አይልም። ስማ አንተ ነህ በዚህ በኩል እንሂድ ነው። አንተ ነህ በዚህ በኩል ነው። አንተ ነህ በዚህ በኩል እንሂድ ያልከኝ። አንተ በዚህ በኩል እንሂድ ያልከኝ። አንተን አምኜ ነው ተመልሰን እዛው የመጣ ነው። ተመልሰን እኮ እዛው ነው ያለ ነው። ስለዚህ መንገዱን አውቄዋለሁ። በዚህ እዚያ ከዚህ በኋላማ እንሂድና አውቀዋለሁ። ከዚህ በኋላማ አንተን አምኜ በዚያ አልሄድም። አይገርምህ? በዚህ ነው የምሄደው። እዚህ ነው በቃ። ቻው ቻው ቻው። እሺ በቃ መንገዱን እንትን ያርግልህ። ምን ጨርቅ ጨርቅ ትላለች። ምን አይነት ጨርቅ ነው? በዚህ በዚህ በዚህ
ወይኔ ጉዴ! በእናትህ እንዳበላኝ! ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ሄልፕ! ፕሊዝ ሄልፕ! ወይኔ ፕሊዝ እንዳበላኝ! ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! በእናትህ ውይ ምንም አያስቅም። እሺ ነሽ አወቅኩት መንገዱ ነይ ነይ እንደ ቀደሙ ግን ብታሳስበኝ እገልሃለሁ። ጅቡን እንዳትረንት አሎ ጥፌ፣ ምን ደረሽ? እና ትርሳውን እንግዲህ ፈልጓቸው ብዬ ልኪያቸዋለሁ። እስካሁን አልመጡም። እነኚህ ወመኔዎች ብቻ ይገኙ። አሁን በእነሱ ቤት ማምለጣቸው ነው። አረ መጀመሪያ ይገኙ። ጅብ ካልበላችሁ፣ አዎ የዘንድሮ ጅብ እንደውም ብሶበታል። እስቲ ለማንኛውም አንተ ቶሎ ና። በእጄ መጣሁ። ጨርሼ እየከመርኩ ነው። መጣሁኝ። ኧረ ፈራሁ። እኔም በጣም ፈርቻለሁ። ወይኔ ጉዳችን! ወይኔ ጉዳችን! ጅቡ እየጮኸ ነው። እንደ ቀልድ ጆሮአችን ውስጥ ጅቡ ይጮህብን። ወይኔ ሽንት መጣ! ወይኔ አንተ ያክ ሸና ምን እሸናለሁ? በዚህ በኩል መኪና ሲያልፍ አዋረሽቶኝ አልሄድም መሰለሽ? ድረስልን ትላለች። ከአዲስ አበባ መጥቶ ነው እዚህ የሚደርስን። ይለፍ ድረስ ወይ በአሁኑ ሰዓት ይለፍ ነው የሚያዋጣት። ይለፍ ድረስ ድረስ ጋይመጣል ይመስል አባባ
ወንዝ ይላታል ምክንያት ኖሮ ነው ያለ ምንም ምክንያት ወንዝ ያለ እሱ በጣም ፍቅራቸው የባልክላት ካለ ለምን እዚህ ለመጣን አይቀር ገላችንን ነው የምንጠጣው። ለምን እዚህ ከመጣን አይቀር ገላችንን ታጥበን ሄዶ ነው ቤት እዚህ ራቁታችንን እና ከነልብሳችን ነው እንዴ የምንታጠበው? ኧረ እባክህ አንተ ቦርጭ ይሸፍንልሃል፣ እኔ ምን ይሸፍንልኛል? እንደዚህ አይነት ቀልድ እንዳትቀልጂ ነግሬሻለሁ። ቆም በኋላ ሲያምር ምኑ ወንዙ አህመድ ስማ፣ ተፈጥሮ ማድረግ ስልጣኔ ነው። እሺ አባት ምን ነው መኖር ሳለው ብለሽ ነው በይ ለአባትነት የተመኘሽኝ አንቺው? ብራዘር ሻወሬቱ ጋር ነው። ምን ወር ገላ መታጠቢያ ማለቱ ነው። የቱ ጋር ነው? እንዲህ አትልም ነበር ታዲያ? እሱ የቆማችሁበት እሱ ወንዙ ዳሩ ሙሉ መታጠቢያ ነው። ይሄ እና እዚህ ጋር ነው የምንታጠበው? እዚህ ልንታጠብ? እዚህ ማለት ታጠብ። እድፍ ተወደደልሽ ታዲያ እኔ ምን ገዶኝ? አባት እሺ ወደዛ ዞር በል። ለምኑ? እንዴ ልብሴ ላውልቅ ነው ስታጠብ እንዳታየኝ። ምክ ኋላ የታጠብሽስ እንደው ዲኤስቲቪ ያረካት እንዴ ዝም ብላ የምታየት? ገሏን ልትታጠብ ነው በቃ አትይኝ ካለች መብቷ መሰለኝ። በቃ ዞር በልላት። ለምኑ? ለገላሽ አፍረሽ ነው? አይ መመጣደቅቴ ታጠገቤ ሰው እንዳለ እንኳን ያወቅኩት አሁን ስታናግሪኝ ነው። ይሄን ብታይ ልብስ ለብሰሽ አሁን ባንቺ ቤት ገላሽን ሸፍነሻል። ብታወላልይውስ ምን አለሽ የሸፈንሽው? አንተ ምን አይነቱ ነው? እንዴት ነው ሰው የሚንቀው? ዞር በል ልታጠብበት። አልሄድም እኮ አልኩሽ። እግዚአብሔር በፈጠረው ወንዝ ብቻዬን ልጠቀምበት ብለሽ ልታፈናቅኝ የሚቃጣሻል። ተኋላ በቀል ቀንድ ተጆሮ ምን ይላል አሉ። እንግዲህ ምን እንደምትሆኝ ያለው አልሄድም። አንተ ልታጠብ ነው? ሄድልኝ። አልሄድም አልኩሽ እኮ አንቺው። እኔ በቃ ታጥቤ ጨርሻለሁ። ሎሽን ምናምን የለም እዚህ አካባቢ። አንተ ጠብቀኝ ትንሽ። ጭራሽ ብላ ታደኩበት ትቦርቅ ታደኩበት ወንዜ ላይ ዞር በልልኝ ትለኛለች እንዴ? አለማወቅ እንዲሁ የከተማ ሰው ሲባል እኛን የገጠሮቹን እንደ ቃል የሚቆጥሩ እኮ በእኛ እንደሚኖሩ ረስተውታል። እኔ በቃ ታጥቤ ጨርሻለሁ። በቃ ልሄድ ነው። እንሂድ። ስማ የዚህ ሰውዬ እልህማ አስጨርሷል። ትንሽ ጠብቀኝ። ይኸውልሽ ቢያዙ ዱላ አናትሽን ብሎ ሳይጨርስሽ አሁን እንሂድ። ደግሞ የወንዝ ጸብ ደግሞ እኮ በቀላሉ እኮ አይበርድም እኮ። ስለዚህ ምንድን ነው ያለን አማራጭ? ወደ ቤታችን እንሂድ። እሺ እግሬን እንኳን ልታጠብ ጠብቀኝ። አይ በቃ ይለፍ። ምንድን ነው ያለው? አረፈዳችሁ ብሎ ደግሞ ሌላ ቅጣት ይጨምርብን፣ ሌላ ተጨማሪ ቀን ይጨምርብን። እኔ ደግሞ ወደ አዲስ አበባ ቶሎ መሄድ እፈልጋለሁ። ስለዚህ እኔ ብቻዬን ወደ ቤት ልሂድ። አንቺ ከፈለግሽ ከልጁ ጋር እንደፈለጋችሁ ነው። እኔ ምን አገባኝ? በጣም የምታስጠላው። እሺ እንዲያውም እታጠባል። እንግዲህ ገላይን ታጥቤ ብርድ ብሎኛል። እዚች ቁጭ ብዬ ፀሐይን እሞቃለሁ። እንዲያውም ላንተ እታጠባለህ። ዞር ብለህ እንዳታይ። እዛ ጋር መታጠብ ትችላለሽ። እንግዲህ እኔም ተሰው ቆጥሬ ዞር ብዬ ላይሽ እንደፈለግሽ መታጠብ ትችያለሽ። ቀስ በይ ቀስ ብለሽ አትሄጂም ወይ? ምነው ፈዘሽ? ንቂ እንጂ። ለምን ያስከኝ? አድጦሽ ነው ማለት። አድጦሽ ማለትማ ያው አድጦሽ ማለት ነው። ልቀቀኝ። ልልቀቅሽ? አዎ። አንተ ግን ያማህል እንዴ? የተለከፍሽ ውስጥ አንቺ አንዴ ያዘኝ አንዴ ልቀቀኝ። ምን ነው ምላስሽ ባንድ አረጋለሳ? ተያተ ነበርሽበት ተከተማ ስራሽ ደላላ ነበር እንዴ? ሲያስጠላ ይርዛ። ሩዲያ ታንቺስ በላይ ምን የሚያስጠላል አንቺው? ላግዝሽ ቢሏት መዟን ደበቀች አለ ያገር የሰው። እንግዲህ እንደምታዩ እዚህ ወንዝ ውስጥ ነው እየታጠብን ያደግነው። ወይኔ ጥፍሬ። እስቲ ቆይ እግርሽ። እግሬን አይደለም በእናትህ ጥፍሬን ነው።
ምን ነው ለይተሽ ጥፍሬን ነው አልሽሳ? ጥፍርሽ ያለው ተግርሽ ላይ አይደለም እንዴ? እግሩ ያንቺ አይደለም ወይስ ሰው ያዥልኝ ብሎሽ ነው? ቅድም እዛ ጋር ወደኩ፣ አሁን ደግሞ ጥፍሬን። አይ ልጅት፣ ገብቶም እኮ ያለ መውጣት አለ። እንኳን በዚህ አለፈልኝ በይ። ተመስገን አምላኬ፣ ክብር ይስፋ ነው የሚባለው። ታባቱ ነው የመታ። ምን አይነት እብድ ነሽ? ድንጋይ ተመታይ ተብሎ ድንጋይ ይመታም። ድንጋይ ቅሉ ላይም ቢወርቅ ቅሉም ድንጋይ ላይ ቢወርቅ ያው ተጎጂው ቅሉ ነው። ኧረ ተይ፣ አሳመምሽው እኮ ደም በደም አረግሽው። ይልቅ ተነሽ፣ ደሙ እንዳይፈናጠብሽ ብንሄድ ነው የሚሻለው። ልቀቀኝ በእናትህ። ቅድም እዛ ጋር ወደቁ፣ አሁን ደግሞ ድንጋይ መታኝ። አባቴ ነው ለዚህ ሁላ ነገር ያበቃኝ። እጭ ያንቺስ ብሶት ድንጋዩና ውሃው ብቻ አይደለም። ተሆድሽ ሌላ የተጠራቀመን ብሶት አለ። ልጅት፣ እኔ ትቸሻለሁ። ለምንድን ነው ልጅት የምትለኝ? እና ማን ልበልሽ? እቴም የቴ ልበልሽ? ታልስሽ ምን ገዶኝ እልሻለሁ። ሜርሲ ይባላለሁ። ስም ነው? ማርሲላስ ይባላለሁ። ሲቆላመጥ ደግሞ ሜርሲ። ያንተስ ስም ማን ነው? የኔማ ደምሴ ነዋ። ስም ነው? አይ ግስ ነው። እዚህ ነው የምትኖረው? እዚህ ብኖር ነው መቼም እዚህ አገኘሽኝ። እዚህ ባልኖር አልቀላውጥ። ያለ ምህኛት አንድ ቦታ የምገኝ ስራ ፈት አይደለሁም። መልሶች ግን ያወዛግባሉ። አይ የኔስ መልሶች ቀጥተኛ ናቸው። ይልቅ አንቺ ቀድሞ ሳይምታታብሽ አይቀርም። ሌላ ጊዜ እንገናኛለን። ምን ልንሆን? ልንጫወት ነው። ለጨዋታ እድሜ ያላለፈን ብለሽ ነው? አንቺስ ቢሆን ወልደሽ ልጅ በማጫወቻሽ እድሜ ለጨዋታ ቀጠሮ ትይዣለሽ? አንተ ገና እኮ 20 ዓመቴ ነው። አይ እናንተ የከተማ ሰዎች እድሜያችሁን 20 ላይ ከንችራችሁታል። ኧረ ተ20 ፈቀቅ በሉ። ሁላችሁም ከያ ሆናችሁ እኮ መንትያ መሰላችሁ። ለማንኛውም ተነሽ እንሂድ። እዛ ተጫካው ማገዶ ለቀማ ተመጣሽ፣ እዛው እንገናኛለን። ተነሽ እንሂድ። ተነሽ። ወይኔ ለፍ ጭራሽ ብለሽ ተጎረምሳ ጋር ምን አብረሽ ትዞሪያለሽ? እኔ መቼ ዞርኩኝ? ቀጥ ባለ መንገድ ነው የመጣሁት። የምን ደረቅ መልሶ ልብ አድርቃሉ ደግሞ ታፈጫለሽ እንዴ? እኔ እኮ የገረመኝ ደግሞ የዚህኛው እህትን ጥለህ አስረክባት ትመጣለህ። እኔ አላስረክብኳትም። እንሂድ ስላት እኔ አልሄድም ኢዳንታ አለችኝ። እኔ በቃ ከልጁ ጋር እንትን አሉ። እኔም በቃ እንትን ትቻቸው መጣሁ። እኔም እንትን አሉ ይላል እንዲህ ደፋር። መጀመሪያ በወንዝ ተጣሉ። እኔ ከምኔው ተጣሉ ተደባደቡ ብዬ ሳይ ተመቻቹ። ሂድ ስትለኝ ድጋሚ ትቻቸው መጣሁ። እኔ እንደው ቢያንስ አንጠልጥለ ይዛት አትመጣም? አሁን ይሄ ለራሱ ሲራመድ በግድ የሚራመድ ልጅ እንዴት ብሎ ነው አንጠልጥሎ የሚያመጣት? በምንድን ነው የማንጠለጥላት? በፌስታል ነው የማንጠለጥላት? እቺን ሴትዮ አንጠልጥል ከምትለኝ እኮ ርዕስ ከምትለኝ ይሻለኛል እኮ። ሂጅ እዛ ርዕስ ብትለኝ ይከለኛል። ቆይ እሺ እኔ ሁለቱ ከተመቻቹ እኔ ምን አገባኝ? ዝም ብዬ አልመጣም። ምን አገባኝ ነው ያልከው? ውርደቱስ ቅሌቱስ? አሁን የመንደር ሰው ምን ይላል? ደግሞ የመንደር ሰው በእኔ ህይወት ምን አገባው? እሱ እዚያ ከተማ ነው ከእናንተ ቦታ። እዚህ ልጅ ሁሉ የጋራ ነው። ሲያጠፋ ሁሉም ነው የሚቆጣው፣ ሁሉም ነው የሚቆነጥጠው። ማለት አሁን ስወጣ ሁሉም ሰው ይቆነጥጠኛል ማለት ነው? ወድሽ ሲርቦስ ሁሉም ነው የሚያበለው ማለቴ እናንተ ካላበላችሁ ሌላ ሰው ያበላኛል ማለት ነው። ተመልከቱት። ዶሮ ብታልም ጥሬዋን አሉ። ዞሮ አሁን ወደ ሆድ ልትሄድ ነው። ቀጥሎ ደግሞ ራቤ ልለውስን እኮ ነው ካፌ ንጥቅ ያደረገኝ። አላልኳችሁ? ለማንኛውም አሁን በዚህ ጥፋታችሁ ተጨማሪ ቀን የምትቆዩበትን አራዝማችኋል። እንዴ አሁንስ በዛ። ውፍ አትበሉ እንደሆነ አፍ ዋናፍ ደግሞ ማን ነው? ኧረ ተይ ማርሲላስ ተይ። ሰድበንም ተርጉመንም አያዋጣንም። ኧረ ተይ እንደው አንዳንዱን ነገር ማውቁት እንጂ ማለት እሻ የሚበላ የለም አንሰጡንም ማለት ነው። መከራህን ትበላታለህ። ይበላል እንዴ እሱ ነገር? ቆይ እኔ የምላችሁ አባታችን ምንድን ነው ያላችሁ? እነዚህ ልጆች አስተምሯቸው ነው ወይ ድፏቸው ነው ያላችሁት? ይሄን ብቻ መልሱልኝ ለኔ። አንተ አሁን ምን ይደፋል?
አንተ ምን ያለው አህያ እንደዚህ አያዝ ዝም ብለህ ልብ ብለህ ተው። መጀመሪያ ታውቂያለሽ እዚህ መጣለሽ ነው። እኔ የምልሽ የዚህ ሀገር ወንዶች ግን ምን አይነት ሴት ነው የሚወዱት? የሚወዱ በፀጉሯ ላይ ፀጉር የቀጠለች፣ ልብሷ ቀዳዳ፣ ስትናገር ለፍዳዳ፣ አረማመዷ ወልጋዳ የሆነችን ሴት ልበልሽ? ልክ እንደናንተ በእናትሽ ከልቤ እኮ ነው የጠየኩሽ። በእናትሽ ንገሪኝ። ንገሪኝ ካልሽ እኔ ምን ቸገረኝ? ይኸውልሽ ቆፍጠን ያለች ባለሙያ፣ ኮስተር ቆፍጠን ያለችን ሴት ነው። ቆይ ለትግል ነው እንዴ የሚፈልጓት? መቼስ ቁጭ አድርጎ ሊመክራት አይሆን። ይኸውልሽ የዚህ አካባቢ ወንድ ሴት አመራረጥ ነው። ለምሳሌ ጎትሽን ተመልከት ምርጫ ላይ። ወይኔ እንግዲህ አንቺ ሴትዮ ግን ባተጨግ ምን ይደረግ ከአንቺ ጋር እየዋልኩ ስታረገው ትናንት እሱን ተውና የወድ ነገር ወድ ይቆርጣል የሚባለው ለምንድን ነው? ሆዳችን ውስጥ ምላጭ ስላለ። እኔ ስለ ስራ እያወራሁ አንተ ስለ ሆድ ትጠይቀኛለህ? ሆዳችን ውስጥ ምላጭ አለ እንዴ? ኋላስ ያንተ ሆድ ውስጥማ አይበርም እንጂ አንበጣማል። ምን ይላል? ስማ ይኸውልህ አንተ እኮ ህፃን ልጅ ወጥ ነቅቶት ብታገኝ አድርገህ የምትበላ ሰው ነህ። የታል ምኑ ህፃኑ? ምን ልታረገው? ልትውጠው? ኧረ ላጠበው። አሃ አንተ ብቻ ነህ እንዴ የምትቀልደው? አሃ አጠፋው ካልከበደህ እኔ ምን ገዶኝ? እሱን ተውና እሱን ተው። የምንወደውን ሰው ምን ብለን የምንጠራው? የምንወደውን ሰው ተመስገን ተመስገን ትሆድ ወጣህ። የምንወደውን ሰውንማ ውዴ አይደለም፣ ፍቅሬ አለኝታዬ አይደለም። ተይ ሌላ ምን ልታመጣ ነው? ሆድዬ ነው የምልህ። አቤት ሆድ አቤት ሆድ። ሆድ አምላኩ እኮ ነህ አንተ። እንዲሁ ምን አለበት ከሆድ ፈቀቅ ብለህ ብታስብ። እሺ አባባል ልጠይቅህ። አንተ ጠይቀህኝ እኔ ሊያቅተኝ? የአንተን ጥያቄ ተፈስ የማልጥፈው። በልማ አምጣ ቀብለኝ። ምኑን ነው የማቀብልህ? ጥያቄውን ነዋ። እሺ የሆዷን አውርድ ብላ የብብቷን ጣለች ማለት ምን ማለት ነው? አቤት እኔ ሆድ አምላኩ እኮ ነህ አንተ። ሆድ እንዱ አንድዬ እንደው ለባለስልጣን ሊሰጥ ያሰበውን ሆድ ለአንተ በስህተት እንደው አስገብቶልህ ይሆን? አንተ እኮ ማርከሻው ሳይሆን ማረሻው ነበር መባል የነበረብህ። ኧረ አንድ ነገር አለ። በጤናህማ እንዲህ አትሆንም። እንዲህ እንደው የማትችለው ነገር እኮ የለም። ሆድህ መሬት ሆነ እኮ፣ ቻይ ሆነ፣ ሆደ ሰፊ ሆንክ እኮ። እንዴ ሆደ ሰፊ አይደለም የሚባለው፣ ሙደ ሰፊ ነው ይባልሽ። እውነትህን ነው። ጉደ ሰፊ ነህ አንተ። ናሻ የሚበላ እንብላ እንሂድ። ታይናው ለማተበለሽ ነው እኮ የምልሽ። አንቺ ዛሬ ምን አስበሽ ነው? ቆይ አባታችሁ እዚህ የላካችሁ በራሳችሁ መስራት እንድትችሉ ጎበዝ ሰራተኞች እንድትሆኑ ራሳችሁ ላይ እንድትሰሩ ነው ምናምን አላልሽኝም? ስለዚህ በራሴ መቆም ፈለግኩ። እችን ብልጠት መቼ አጣናት? እንዲህ በቶሎ መለወጥ ለነገር ነው። የሰው ልጅ በቶሎ ማይበላሽም በቶሎ ማይለወጥም የሆነ ያሰባት ድራማ ከሌለ በቀር። የምን ድራማ ነው? አይ ነገሩ ወዲህ ነው። ለማንኛውም ማርከሻው ይምጣና አብራችሁ ትሄዳላችሁ። እኔ ብቻ የመሄድ ነው የምፈልገው። አሁን እውነት እንጨት ሰበራ ነው የምትሄጂው ወይስ ሌላ የሆነ ያሰብሻት ተንኮላለች? አንደኛ ምንም ያሰብኩት ተንኮል የለም። ከዛ ደግሞ እንጨት ሰበራ ሳይሆን እንጨት ለቀማ ነው የምሄደው። ያው ነው እና ብቻሽን ልትሄጂ? እሺ ስሚ፣ አንዲት ነገር አረጋለሁ ብለሽ እጠፋለሁ ብለሽ ታስቢና ግን አንቺን አያርገኝ። ማተርፍሽ እንዳይመስልሽ። በዛው አልጠፋም። ከጠፋው ደግሞ እንጨቱን አምጥቼ አስቀምጬልሽ ነው የምጠፋው። ምን ስቀልድ ነው። እና ልሂድ። ቶሎ ተመለሽ፣ ነግሬሻለሁ። አይ ወዶ አይሱቁ። ምንድን ነው የሚያስቀህ? አትረብሸኝ እሺ። ስራ ላይ ነው አሁን። ባንተ ቤት ለከፋ መሆኑን አይደለም። ይሄን የሚያህል ግንድ ምን ሊያደርግልሽ ነው? ቤት ልትሰሪበት ነው እንዴ? አይ ድልድይ ልሰራበት። ምንስ ብሰራበት አንተ ምን አገባ? አሁን ባንተ ቤት መላከፍ ነው አይደለ? ስማ አታስበውሽ፣ አልመጠንም። ወሰድ መለስ ያደርግሻል አይደል? ማ
አንቺማ ብቻሽን አይደለሽም፣ አንዳች ነገር ሰፍሮብሻል። እንኳን በእውኔ በልሜም አላይሽ። አንቺ ምን ትሆኚ ብዬ ነው የምከተልሽ? አንቺው አሁን በአንተ ቤት መሸውድ ነው። ስማ ሜርሲ ጭሷ እኮ ነኝ። ደግሞ ያምሻል ምናምን ትላለህ እንዴ? ቢያመኝ ምን አገባ? ምንስ ባገባ አንቺን ይመለከታል? የስራ ሰው ነኝ። እሺ አትረብሸኝ። አሃ የስራ ሰው ነሽና ለካ ሴት ልጅ እንዲቆፍጠን ስትል ነው የሚያምርባት። እንዲሁ ራስሽን ስታታልይ ነይ። የመጣሹስ እኔን ለማየት አይደል? ሲሪየስሊ አንተን ለማየት? እህሳ አዎ እንጨት ከሆንክ እንጨት ልለቅም ነው የመጣሁት። እንጨት ተሆንክ ድርቅና የእንጨት ነው። ዛሬ ደግሞ በላዩ ያስለፈልፍሻል። ማ የያዘሽ አባዜ ነዋ። ምን ይዞሻል? አሁን በአንተ ቤት ፍቅር ይዞሻል ምናምን ልትለኝ ነው? የአቦም መገበረ የበላ ምን ሲሉት ይለፈልፋል አሉ። ሀገር የሚረብሹት እንደ አንቺ አይነቶቹ ናቸው። ያልተባልኑትን ተባልን እያሉ በልባቸው ያለውን ይተርካሉ። ለማንኛውም አንቺም ተግበይ። ጥድፍ አይባልም ማለት። ይሄ ማለት ደግሞ ይወለክፍሽ ጀመር። አሁን ምን አለ ተረቱን ትተህ ቀጥ ያለ ወሬ ብታወራ። በይ አንቺም ወደ ማገዶ ለቀማሽ፣ እኔም ወደ መንገዴ። ትሄድ ነው እንዴ? እና ቆሜ ልቅር? አሁን ቆሞ መቅረት ምን አመጣው? ዞር ካልክ ሰይት አይጠፋ እና ሳናወራ ነው የምትሄደው? ምኑን አወራን በላይ በለው እያወራሽ ፋታም የለሽ እኮ ስታወሪ። አንዱን ነግረሽ ሳልጨርስ ሌላውን ትጨምሪያለሽ። ይሄ ደግሞ ሰሚ የሌለው ተራ ልፍለፋ ነው የሚባለው። እሺ በቃ ቀስ ብዬ አወራለሁ። ተኔ ማውራቱ ምንም አይጠቅምሽ። ይልቅ የሚበጅሽ ማገዶሽን ለእሚ እርግ በል። እሺ እንደውም ለቀማውንማ ሰርተሽለታል። ምን ላርገው? ላግዝሽ እንጂ እሱን ታዩ ለጋ ነው። እድሜውን ጨርሶ የረገፈውን መሬት ያለውን ልቀሚ። ማን እድሜውን የጨርሰው? እኔ አንቺን አላልኩም። እንጨቱ እድሜውን የጨረሰውን ልቀሚ ነው ያልኩሽ። በእሺ ልቀሚ። በይ ጎንበስ በይ። አጥንት እንደዋጣ ምን ነው ደርቀሽ ቀረሽ? አንቺው እንግዲህ አንቺም ባትለቅሚው ይችን ተሸክመሽ በውሻ ገደል ዳገት። እኔ ነኝ የሚይዘው። ኋላሳ ይሄን ሁላ እንዴ ማገዶ ልሰብር ነው የመጣሁት አላልሽም እንዴ? እንዴ ኧረ እኔ ማገዶ ልሰብር ነው አላልክ? ማገዶ ለቀማ ነው ያልኩት። ደግሞ ስቀልድ ነው። ነያሽ ምን ላይ ነው የሚይዘው? በጀርባሽ ዙሪና ይሄን ከመጥ ማግኘት ታከክ እርግጠኛ ቆይ ያዥ እንጂ ያዥ ቀስ ብለሽ ቀስ። አሁን እንደሱ እንዴ አይዞሽ ያዥ። ቆይ እንትን ይላል ይቆነጥጣል። ወይኔ ጉዴ! ቆይ አቤት አየህ ተማለች እንደው በድለው ነው የሚያሳድጓቸው ከተሞች። ወጋኝ ነው። ኦ ማይ ጋድ! ያዥ እንዴት አይነት ነገር ነው? በቃ ያስኩት። እሺ ቀስ ብለሽ አንቺ ቀስ በይ። እሺ በይ ቤት ነው የምሄደው። ነይ አንቺ በዚህ ነው የምትሄጂው። እሱ ፊት ለፊቱ መንገድ ይዘሽ ትሄጃለሽ። ያዘው ቀስ በይ። ቆይ አንዴ ከፍ አድርገህ ይዤዋለሁ። በይ ደህና ዋይ። በይ እንግዲህ እግዚአብሔር ታች ጋር ይሁን።
ማሬዳ አንቺ የት ቆይተሽ ነው እስካሁን? ኧረ አፈር ልብላ አንተና እንጂ ኧረ እስኪ አንተና አቆመታኛለህ እንዴ? እስኪ ተነሽ ማርሲላስ ማርሲላስ ውይ 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 ይሄንንም በእጅ ይሄንንም የት ነው ሽንት የመጣ? አሁን በግማሽ ሰዓት ውስጥ ለአራተኛ ጊዜ ነው እንዴ ሽንት የሚመጣው? እሺ አንቺስ የት ነው? ሽንቱ መጣ እንዴ? በተደጋጋሚ ሰዓት ሽንቱ ሲመጣ አሳስቦኝ ነው። መተሳሰብ አለባችሁ፣ አባታችሁ እንድትዋደዱ እንድትስማሙ ይፈልጋል አላላችሁ? ታዲያ አባታችሁ የማስመሰልን መደጋገፍ መች ፈለጉ? የማስመሰል መደጋገፍ እኮ ገለባ ነው፣ የጥቅም ንፋስ ያጠፋል። አረ ሽንቴ በጣም እኮ ነው የወጠረኝ። ከአገልግሎት ውጭ እንዳይሆንብኝ እኮ ነው ኩላሊቴ። እንዴ ተቀመጥ ወደዛ ተመለስ። አረ በጣም ነው የወጠረኝ። ምንም ችግር የለውም፣ በኋላ ቀስ ብለህ ትሸነዋለህ። ምንም አይሆንብህም። እንዴ ቆይ እናንተ እንዴት የሚጠቅማችሁን ነገር ጠልታችሁት እስከ መቼ ነው የምትዘልቁት? አሁን በአንተ ቤት ሽንት የመጣ ብለህ እኔን አታለህ መውጣት ነው። እኔም ብታታልለኝ እውነታውን ግን አታታልለው። እፊትህ አፈጦ ይጠብቃል። ሰው እንዴት የገዛ ጠላቱ ይሆናል? ሌላ ጥያቄ እቻት እሺ ከፍታ ሲጨምር ምን ይሆናል? ያስፈራል፣ ያዞራል። እንክርዳድ ያዙርሽ አባቴ አምላክ። እኔ የትምህርት ጥያቄ እኮ ነው የጠየቅኳችሁ። ኧረ እንዴት አይሉት ናቸው በሉ እንዴ! አይ እሺ ጥፌ እንደፈረደብሽ መልሽላቸው። እሺ እንግዲህ እንዴት ነው? ከፍታ ሲጨምር ቅዝቃዜውም ይጨምራል። ደግሞ ዝቅታ ሲሆን ደግሞ ሙቀቱ እያየለ ይሄዳል ማለት። አየኔ ፍትፍት ሰማሃት አይደል? ይሄ ነው እንዴ ጥያቄው? እንኳን እኔ የጻል ልጅ አይመልሰውም እንዴ ጥያቄ? ካወክ ማለት ነው። ለምን አይኪው ጥያቄ አጠይቀንም? ይሄ ሲቀዘቅዝ ሲበርድ ምናምን እያላችሁ የጻል ልጅ ጥያቄ ከምትጠይቁ የምን ጥያቄ? የአይኪው ካወክ ማለት ነው። አይ አንቺ አሁን አይኪው አለሽ ነው ወይስ የሌለሽን ነገር በጎን መጠየቅሽ ነው? ምን አባቴ ላርግ እንግዲህ አይኪው ተቆርሶ የተቆንጥሮ የሚሰጥ ቢሆን ተጥፌ ላይ ቆንጠር አድርጌ አንቺ ላይ ለጥፍልሽ ነበር። ግን ምን ላርግ? አይኪው ጥያቄ ወገኛ ነሽ። እሺ ለመሆኑ ይሄን መልሻ። እንግዲያውስ አይኪው ብለሻል ራስሽ። አሁን እንግዲህ ትልቅ ዛፍ ላይ 3 ወፎች አሉ። አ3 ወፎች አንዲትን በጥይት አነጣጥሬ ደረቷን ብላት ስንት ይቀራሉ? ይሄን መልሽ። ሲጀመር ወፍ ደረት የላት። አይ በሽ ልታመልጭ ግድ የለም። አንዲቷን አነጣጥሬ መተዋት ስንት ይቀራሉ? 3። እንዴትማ አነጣጥረ መታት እንጂ እንደ ሞተች የሚገልጽልን ምንም ነገር የለም። ስለዚህ 3 ነው ሊቀሩ። አቤት ወገኛ። አንተስ? አንተ መልስ። እንትን ነው ደመና ነው። አዎ ምኑ ጥያቄው ምንድን ነበረ? አይ ይለፍ። እንደው ታሳዝነኛለህ እኮ አንዳንድ ጊዜ እኮ አትለፍ የተባልክ ሰው ነህ። አሁን ብታልፋቸው ምን አለብህ? ጥፍው አላልፋቸው። ወንድም አለም እያለፋቸው ነው እንዲመረን ይወጡ። በይጥፍ እንደፈረደብሽ መልሽላቸው። እንግዲህ እንዴት ነው? 3 ወፎች አሉ። አንዷን በጥይት መታሃት ወደቀች። ስለዚህ 2ቱ ደግሞ የጥይቱን ድምፅ ሲሰሙ ይበራሉ። ስለዚህ ተዛፉ ላይ ምንም ወፍ የለም ማለት ነው። በ4ኛ ክፍል ተማሪ ተበለጣችሁ ማለት አይደለም? በ4ኛ ክፍል ተማሪ። ለመሆኑ እናንተ ስንተኛ? አሁን ገና አሪፍ ጥያቄ አመጣችሁ። አሪፍ ጥያቄ ማለት አሁን ነው። ያው ለዚህ መልስ እኔ ልንገራችሁ። ያው ስንተኛ ማለት እንቅልፍ ሲወስደን ማለት ነው። ምንድን ነው? ውይ አልገባችሁም መሰለኝ። በተግባር ላሳያችሁ። ቆይ ተነሳኩ ነው ተነስ። የተኛ አልሞ እንጂ አሳክቶ አያውቅም። እንዲህ በሰበብ በአስባቡ ለእንቅልፍ ሰበብ እየፈጠርን ነው የተኛች ሀገር ሰርተን ቁጭ ያለው።
የቀደመች እፊት የነበረች ሀገር እያንቀላፋን ኋላ አስቀርተን መጨረሻ ያስቀረናት እኛው ነን እያንቀላፋን። አንተው እኔ ያልኩ ስንተኛ ክፍል ነህ ነው? ስንተኛ ክፍል ነህ? 6። አንቺስ? 7። እኔ የምለው 7ኛ ክፍልን ስትማሪ አሁን 7 አልሆንሽም? ያው 6ን 4 የደገመችው ያው በኮሮናው ምክንያት ምናምን ሁሉንም ተማሪ ሲያሳልፉ እቺንም አሳልፏል። ያው ግን እኔ ያው በእውቀቴ አለፍኳት። ምን ለማለት ፈልገህ ነው? እኔ 6ኛ ክፍል አቅታኝ ነው 4 ጊዜ ወደቅኩት። ታዲያ ሳልግደረደር ባልፍ 7ኛ ቻይና አውጣ ብላ ትስቅብኛለች ብለሽ ነው 6ኛን 4 ጊዜ ወደቅሽ? ከስንፍናዋ ለስንፍናዋ የሰጠችው ምክንያት እኮ ያው ዘንድሮ ግን ሰጥ ለጥ ብለሽ ትማሪያለሽ። እፊት ትማሩበት የነበረበት ተማሪ ቤት አባታችሁ መሸኛ አስወጥቷል፣ ነገ ይልክልኛል፣ እዚህ ያስመዘግባችኋል ማለት እዚህ አይደለም ማርሲላስ፣ እዚህ አይደለም እዛ ትምህርት ቤቱ። እዚህ ስናጠና ጊዜ ትምህርት ቤት መሰለሽ እንዴ? ወይኔ ሜርሲ፣ እዚህ ልትማሪ ነው? በቃ ሁለታችሁንም ነው እዚህ የምትማሩ። አባታችሁ አውጥቶ አውርዶ ወስኗል። ስለዚህ የአባት ውሳኔ ደግሞ ልክ። አዎ፣ ስለዚህ የአባታችሁ ውሳኔ ተግባራዊ ሆኗል ማለት ነው። ገባችሁ? ምኑ? አባታችሁ የወሰነው ውሳኔ ለምን እንደሆነ ነዋ። ይሄ ምንም ውሳኔ አይደለም፣ ፍርድ ነው። እሺ እንዴ እኔ እኮ አባታችን ለእኛ አስቦ ይመስለኝ ነበር እዚህ አምጥቶ ሲያስቀምጠን። ለካ ከሱ እንድንርቅ ስለፈለገ ነው። እኔ ደግሞ የማደርገውን ታያላችሁ። ምን ልታረጊ? አድርጌ ባሳያችሁ ይሻል። ላሳያችሁ አይደል? እሺ ጥያቄ ጠይቃችኋለሁ። አረግ ጥያቄ ደግሞ ጠያቂ ሆንሽ። ጠይቅ። የገበሬ ወንድ ምንድን ነው የሚወደው? አረቄ ልታወጣ ነው እንዲህ ሲሸጥ? እሺ ሲያገር ወንድ ያው ከብቶቹን ቤተሰቦቹን ነዋ። ሌላ ምን ሊወድ ይችላል? ሳይሆን ባህሪ፣ የሴት ባህሪ ምን አይነት ባህሪ ነው ደስ የሚለው? መርሲለስ እንዴት ነው ነገሩ? ያው እርጋታዋን ደርባባነቷን ነዋ። ሌላ ምን ሊወድ ይችላል? ቆይ አንቺ ልጅችን ጥያቄ ደጋግመሽ ጠየቅሽስ? ረሃረሁን ጥቅጥጉን ልዳብሰው መቼም አይጠግብ ዋና ጠይም ሰው። ደህና ዋል? ደህና እግዚአብሔር ይመስገን። ልጅት ነሽ እንዴ? እንዴት አልሽ? ደህና እግዚአብሔር ይመስገን። ምን ነው ዛሬ ደግሞ ምን ነክቶሻል? ምን ሆንኩ? ሙዝዝ አልሽሳ? አልኩ። ይቅርታ ይደረግልኝ። ከዚህስ ያመንቀልቀልሽ መንቃራነትሽ በስንት ጣሙ አይደል? ኦ ማይ ጋድ እንዴት ጨቆኝ እንደነበር። አንተ ለካ ያልሆኑትን መሆን በጣም ይከብዳል። እኔ እኮ የኛ ሀገር የፊልም ተዋናዮች የተሰጠኝን ገጸ ባህሪ ለመስራት በጣም ተቸግረኝ ነበር ምናምን ሲሉ ውሸታቸውን ይመስለኛል። ለካ እውነታቸውን ነው። ያልሆኑትን ለመምሰል መጣር የሆኑትን የሚያሳጣል። እኔ የምልህ የሆነ ነገር ላስቸግረህ ነበር። ምንድን ነው? ወዲህ በይው። አዲስ አበባ ውስጥ እራት ትጋብዘኛል? እራት ለመብላት አዲስ አበባ? አፈር በበላው ርቦሽ ነው? እዚሁ አባዬ ጋር ወርደን እንበላለን። አባዬ ደግሞ ማን ናት? አባዬ እዚህ ታምባው በታች ያለች አክስቴ ነች። እንዴት አይነት ጥሩ ሴት መሰለሽ! ነይ እንሂድ። በቃ ይሄን በኋላ ጎቸዋል። እሺ ዝም ብዬ ነው የምልህ። ይሄ ፋራ ከማሰጠን ራሴ ፋራ መሆን ይፈልጋል። እንዳልፍኝ በቃ እሺ። እባክሽ ልግባ ወደ ቤት፣ በጣም ራበኝ። አንተ ደግሞ ሁሉንም ቃላት በራበኝ ተክተህ ነው እንደምትጠቀመው። ካለ ራበኝ ምንም የምታውቀው ቃል የለም። ስትፈልጊ መቆየት ትችያለሽ። እኔ ወደ ቤት ልገባ ነው። ቻው። ምን አለበት ትንሽ ብታጣብቀኝ? ፕላስተር አልያዝኩም እንጂ ባጣብቅሽ ደስ ይለኝ ነበር። እሺ ቆይ ማንን ነው የምትጠብቂው? ምን ቸገረ? ምንም ካልቸገረኝ ወደ ቤት ልግባ ማለት ነው። እሺ ቆይ ባለፈው እዛ ገላችን ልንታጠብ ስንል እንደዛ የሰደበኝ ልጅ ትዝ አለህ? ያ ራቁትሽን ሆነሽ እንደ ሰውም ቆጥሮ ያላየሽ ሰው እንኳን። እሺና ለምንድን ነው የምትጠብቂው? በጣም ስላናደደኝ ዛሬ የሰደበኝን ስድብ ልመልስለት እፈልጋለሁ። እኔንም አትሸውጂኝም።
ለምን ሸውዳለሁ? የዛኔ በጣም ስላናደደኝ አሁን ጠብቄ ልሰድበው ነው። እና ታዲያ አጣብቀኛልሽኝ እኔ ምስክር እንደሆንሽ ነው ወይ? ለምንድን ነው ጋዜጠኞችን ሰብሰብ አድርገሽ ለምን ልኩን ነግረሽ አትሰድቢው? በህዝብ ፊትማ አልሰድበውም። እሺ ካልሆነ ወይ እነ እጥፍን እነ ይለፍን እኔ ያለው በሶስታችን ምስክር ፊት ለምን ልኩን ነግረሽ ስድብ አድርገሽ በቃ ተገላገኝ። እንዴ አስባይ ይለፍ ቢሰማ በተከበርኩበት ሀገር የይለፍ ዘመድ መታ ወዳ ተሰደበች ልታስበኝ ብሎ እንዴት ጓ እንደሚልብኝ። ልጁን ወደሽ ነው እንዴ? ያማል እንደ አንተ ምሳሌ አታውቅም? እና ካልጠፋ ምሳሌ መውደድ ምናምን የምትይው ምንድን ነው? እጥፍ ደግሞ ብትሰማ ምን እንደምትለኝ ታውቃለህ? የማያጠግብ እንጀራ ከምጣዱ ያስታውቃል፣ ምነው አንቺ አደብት ገዢ ትለኝ ነበር። ይለፍ ደግሞ ምን እንደሚለኝ ታውቃለህ? ያን ፊቱን አኮሳትሮ እኔ እንደ አባትሽ መረን ስትወጪ ዝም ብዬ አላይሽም፣ አንቺ ልጅ አደብሽን ብገዢ ይሻልሻል ብሎ ሃርድ ይቦጭቃል። እጥፍ ደግሞ ምን ትለዋለች? ይለፍዬ መቃ አተ በረድ በል አደብህን ግዛ ትለዋለች። እሱስ ምን ይላል? እሺ እጥፍዬ እሺ በረድ እላለሁ። እሺ አንተ ሆድ አምላኩ፣ አንተማ እንደ ጆንያ ካልተሞላባት ቆምም ይልህ ነበር። እሱ ራሱ ይርበዋል። ባለፈው አላየሽም? የርቦት ፊቱን ዘብዝፎት ባጠገቡ ላልፈሰል እኮ ነው ፊቱ እንዲያቡ ብለው ላልፈሰል ጠዋ ለምቦጩ ለምቦጩን ይዘበዝፈዋል አይመስልሽ እንዴ? ልብስ ራሱ እንደሱ ይዘበዘፋል እንዴ? አሁን በእናንተ ቤት ማሾፋችሁ ነው። ቤቱማ ያንተ ነው፣ የኛ ቤት አዲስ አበባ ነው። ረሳኸው እንዴ? አይደለም እኮ ስለናንተ ፍቅር ማን ነው? ስለናንተ ፍትፍት እያወራን እኮ ነው። እንዴ አልገባም? አንተ እኮ እኛ የምናወራው ለዛ ነው። አዎ በዚህ እድሜያችሁ ሀሜት ምን ያደርግላችኋል? እኔ የምለው እድሜ ስንት ሲሆን ነው ሰው ማማት የሚጀምረው? 18 ዓመት። ወዴና አታስቂው፣ ጥርሴስ ልማዱ ነው አለ እንድሽ። ወዲያ አሁን እንሂድ። አንተ ማርከሻ፣ ይሄ ልጅ አሞታል። ከዛ ቀስቅሻ አምጥቶ እዚህ ላይ ይተኛል። ማርከሻ፣ አንተ ማርከሻው፣ አንተ አሞሃል። ማርከሻው አንተ በጌታ ነው። ተነስ፣ ላፍ ላይ ጣል አድርግና ወደ ትምህርት ቤት ትሄዳለህ። የታል ምኑ? እህሉ ባደረ ፊት ልትበላ ነው። ተነስ ታጠብ። ተነስ ብያለሁ። እንግዲህ ናውጣ ቶሎ በል በለው። ይሄኛውን እዚህ ቀሰቅሳለሁ፣ እቺኛዋ እዚህ ተጎለታ ትኳኳልልኛለች። እኔ የምልሽ የሰርግሽ ቀን ምን ልትኮየው ነው? ቆይ ቆንጆ ለመሆን የግድ የሆነ ፕሮግራም መኖር አለበት? አይ ትምህርት ቤት አይቶ ለመምጣት መቼም እንደዚህ መብለጭለጭ የሚያስፈልገው አይመስለኝም። ይልቅ ተነሽ፣ ፀሐዩ ሳይጠነክር ሂዳችሁ ትምህርት ቤታችሁን አይታችሁ ምንም ሳንት ምን እናንተ እስካሁን ተማሪ ቤት ያልሄዳችሁ። አንቺ ደግሞ ምንድን ነው የተለቀለቅሽው? ምንድን ነው ይሄ ባለ አባት በቅሎ የመሰልሽው? በይ ይሄን አጥፊ፣ ቶሎ ተነሱና ሂዱ ወደ ተማሪ ቤት፣ ረፍዷል። የሚያስደም መኪና ሳይመጣ ነው እንዴ የምንሄደው? ምንድን ነው የምትሉት? በእግራችን ነው እንዴ የምንሄደው ትምህርት ቤት ድረስ? መኪና አልሽ? አባታችሁ እኮ ኢትዮጵያ ውስጥ ወለዳችሁ እንጂ ኢትዮጵያን አላሳወቃችሁ። ስሚ፣ በዚህ ጠባይሽ አይደለም ተማሪ ቤት ጫጉላ ቤት በመኪና አትሄጂም። አሁን ተነሱና ሂዱ። ይሄን ቀለምሽን አስለቅቂና ጫጉላ የሚባል ቦታ ምን ሄዳለን? ኧረ ተነሱ ወደ ትምህርት ቤታችሁ። መኪና ሳይመጣ በምንድን ነው የምንሄደው? ተነሺ፣ ከኋላ በፍልጥ እያሯሯጥኩ እንዳትሄጂ። በእግሬ ባልሆነ እዛ ድረስ የምሄደው። ተናግሬያለሁ። ይኸውልሽ እናት ትርሳውን ትጠሪና ተማሪ ቤቱን አሳያቸው ብለሽ አያይዘሽ ላኪያቸው። እንዴ በእግር አንሄድም ወይ? ፈረስ ተከራይልን ወይ መኪና ተከራይልን? ተው እንጂ አንተ፣ ፈረስ የሚጭን ፈረስ የለም እዚህ ሀገር። ተነሳና ሂድ። በፍልጥ ነው ማሯሩጥህ። ተናግሬያለሁ። ስመጣ እንዳላገኛት
አልደረስንም እንዴ? ገና መቼ ሩባን ነካናት? አረ ላፍ እስቲ ደርሰናል በለኝ እንዴ። ብንደርስማ ለእኔም አለበት እኔ ጥቅሙ። ምን አለበት ደርሰናል ብለህ ብታበረታታኝ እንዴ። ከአንገት በላይ ብሸነግል ምን ይጠቅምሃል? መንገዱ አፍጦ ይጠብቅ የለ። እኔ ከዚህ በላይ መሄድ አልችልም እንዴ። ስደት ነው እንዴ የምንሄደው? እኔ በቃ እኔ እዚህ ትንሽ ልረፍ። ውይ ኧረ ተው፣ የሰፈር መሳቂያ ትሆናለህ። ከመንደሩ እንኳን ፈቅ እንበል እንጂ። አረ ለምን ሁሉም ሰው አይስቅም? እኔ ምን አገባኝ? ረዲያ እንዴ ውይ ውይ አባቢ የስራህን ይስጥህ። አትርሳ። አቤት ጠራሽኝ? ቀስ በል እንጂ ምን የምን ቀስ ማለት ነው? መፍጠን ነኝ። ይልቅ ነይ በይህ በኩል እችን ረግጠሽ ተያ። አሁን ልቀቀኝ። እንዴ ልደፋኝ ነው እንዴ? ምነው ተወላከፍሽ? በቃ ታናግረኝ። ዝም ብለህ ሂድ የራስህን ታልሽ ምን ገዶኝ? እሺ ይሁን እንዳልሽ አላወራም። አትርሳ አትርሳ። አንተን እኮ ነው የምጠራው። አትርሳው። ምንድን ነው? አታውራኝም እንዴ? ለምን ነው የምትዘጋኝ? ዝም በል አልሽኝ እኮ ቅድም። አሁን ደግሞ እንድታወራኝ ፈለግኩ። ታዲያ እኔ ስታየኝ ሬዲዮ መስልሻለሁ ማለት? አንቺ ስትፈልጊ የማወራ ሳትፈልጊ ደግሞ ዝም እንድል የምትዘጊ። እኔ ስፈልግ ልዝጋ ስፈልግ ልክፈት ብያለሁ እንዴ? ኋላ ምን ማለትሽ ነው? ስፈልግ አውራ ሳልፈልግ ደግሞ ዝም በል። ያው ልክፈት ልዝጋህ ማለት ነው። እንደው ከምን በቅላችሁ ነው ነገረ ስራሽ ሁላ እንደዚህ ስርዓት የለሽ የሆነው? ወይኔ እሺ ጠብቀኝ በእናትህ። ኧረ እናቴ አንተ አልደረስንም አሁንም? ገና መቼ መንገዱን ነካ ነው? አረ ላፍ ራሱ ደርሰናል በለኝ እስቲ። እሺ አሁን እንዴት ነው ከዚህ የሚወረደው? በኢየሱስ በብልሃት ነዋ። ነይ እንግዲህ ወይ እጅሽን ልያዝሽ። እንዴት አድርጌ ነው? እሺ በቃ ልደፋ ነው እንዴ? አይ እንግዲህ ቀስ ብለሽ ነይ። እሺ አንተ ራስህ ቀስ በል። ቆይ አትያዘኝ ግን አትራቅ። በወድቅ ራሱ አንተ ጋር እንደወድቅ በይሽ አርቅሽ። በርቺ አይዞሽ አይዞሽ። ደግሞ ይቺ ቀላል አይደለች። እዚህ ለመንገዳችን አሁን በግን ታመጣ መንገዱን ባላውቀው በዚህ ምን አስመጣኝ እንጂ ምንድን ነው? ሌላ መንገድ የለም እንዲ ሀገሩ ላይ? ቆይ ትይዘኛል እንዳ እሺ ቆይ አትፍሪ፣ ደፈር በይ ሲያስገቻ ገና ነና ባለው ላይ ግድ የለሽም። በቃ ጨርሰናል። ሁለት በላት ምን ታረግ ሁለት በላለን እንታረግ። አንተ በኔ ምንም አይገባም። ዝም ብለኝ ያበልበላ እንዴ አትበለኝ። ና በልበላ አትበለኝ። ስጫው ሌላ ማለት በቃ እጅ ወጥ ወርዳ በቃ ሜዳ ነው። ከዛ ሜዳ እንሄዳለን። በቃ ፍቃሪ በዚህ ላይ ጋር ያፋቸው እናንተ ልትገሉኝ ነው እንዴ? አረ በጎቻት አላለ ምላር እንግዲህ መንገዱ ይሄው ነው። እናንተ ና ጉድኝ አባቱ ምን እንደሰራ እንደና እንወዳታለን። ገና እንወዳለን። እስክታውን ነው የምንወርደው። እንዴ አሁን ደስ ነው እቺ ኮበር ብናት በቃ ከእንግዲህ ቺንቶ ወረድን ግማሽ ሰዓት ነው ታክል። ምንድን ነው ያልከኝ? እዛም ቅርብ ናት እኮ ነው ያልከኝ። ግማሽ ሰዓት
ይሄ ራሱ ይሄንን እንዴት እንደመጣሁት እኔ ነው የማውቀው። እንግዲህ እንደፈለጋችሁ ባሉ እንግዲህ አሁን ከመጣችሁ ነው እንግዲህ እንደመሰላል እና የትምህርት ቤቱ ክላስ ይሄ ነው። ታዲያስ ተይ በላይ ምን አለ? እዚህ ላይ ነው የምንማረው። ራቁትን ለተወለደ ደበሎ መቻነስ ይላል አባቤ። የምትማሩት ደግሞ የምትቀመጡበት ነው። ሰው እንዴት እዚህ ጋር ይቀመጣል? በጣም ነው እኮ የሚቆረቁረው። ጥሩ ነዋ ትምህርት ለመከታተል። ከተመቸሽማ ምኑን ተማርሽው? እንቅልፍ በስጭልጥ ነው የሚለው። ወይኔ ዳድ፣ ወይኔ ዳድ፣ ወይኔ ዳድ፣ ቀለድክብን። እና አባቴ እዚህ እንድማር ነው የሚፈልገው። ምን ነው አቀለልሽው? ይሄ ትምህርት ቤት እኮ ስንት ዶክተር ስንት አየር አብራሪ ወጣበት እኮ ነው። ተምረው እኮ ነው አገር የሚመሩት ህዝብ የሚያክሙት። እሺ እኔ ዶክተር፣ አብራሪ፣ መሪ መሆን ካልፈለኩስ? ከምር ነው። ይሄ ነው ትምህርት ቤታችን? አዎ። ምን ነው ትምህርት ቤቱ ግቢ የለውም እንዴ? አጥር ማለት ነው። አንተ ካጥሩ ምን አለህ? ታውቀቱ እንጂ ተማሪው ቢፎርፍስ? ምን ቢልስ? ማለቴ ቢቀጣውስ? ምንም ሳያጠፋ ነው እንደሚቀጣው ያልኩት። ምንም አልገባም መሰለኝ። ተማሪው ትምህርቱ ደብሮት ውጪ ወጥቶ ቢቀመጥስ ትምህርቱን ትቶ ነው ያልኩ። ትምህርቱ ይቀርበታል እንጂ ሌላው ምን ይጎዳል? ይሁንና ይህን መጥፎ ነገር ምን አሳሰበ? አለ አይደል ዝም ብዬ ለጠቅላላ እውቀት ብዬ ነው። ያው አልበላሽም ምን አመጣው አለች ጦጢት። እኔ የምለው እዚህ ሀገር ሁሉም እንስሳት ተረታላቸው እንዴ? እናንተ ጋርም እኮ አላቸው። ለምሳሌ ውሻ ምን አገባት ሰው እርሻ ይባላል። ለድመት ደግሞ ድመት መንኩሳ አመሏን አትረሳ፣ ለአይጥም አይጥ በበላ ዳዋ ተመታ ይባላል። ከመጣነው መንገድ ሁሉ ያደከምኝ የተረት ነው እንዴ? ባተርተው ሳውን ይሄንን ለነገሩ እንኳን ተረት ትምህርትም አይገባህ አንተ። በሉ እንግዲህ ስትመለሱ መንገዱ እንዳይጠፋባችሁ። ማለት አብረን አይደለም እንደምንሄደው? እኛማ ጋሽ ለፍ አድርሷቸውና ቶሎ ተመለሱ፣ ሌላ ትእዛዝ አለባችሁ ብለውናል። እና ብቻችን ነው የምንሄደው መሆኑ ነው እንግዲህ። እንዴ ስሙ፣ መንገዱን እኮ አናውቀውም እኛ። መንገዱማ በየታችሁን ወረድ እንዳላችሁ ቁልቁለቷን ወረድ ብላችሁ ትንሽዬ አከክ ብላችሁ ገደሉ መሄድ ነው። ከያ በኋላ ውሃ ስልጥ ታገኛላችሁ። የቀኙን መንታ መንገድ ስታገኙ የቀኙን ትታችሁ ወደ ግራ አጠፍ በሉ። ትንሽ ነው የሚያስኬደው። ከዛ በኋላ መንገዱን እኮ ይበስ አወሳሰብክብን እኮ። ወደ አዲስ አበባ ነው እንዴ ጠቆምክ መንገዱ? እንዴ ኧረ እኔ እባክሽ ትምህርት ጥንቅር ብሎ ይቀር። እሺ ልጅት እዚህ ደግሞ የምታደርጊያለሽ ወይ? ስሜ ጠፍቶብን ነው ልጅት የምትለኝ? ያችን የስም ቅንጣቢ ይዘሽ እንዴት ለያዛት ብለሽ ነው? ላፍ ሞላ ቢል እኮ አረሳውም ነበር። በዛ ላይ ለሞላ ስም ወርቅ ያንጥፉ ድርብ ወርቅ ያንጥፉ ወርቅ አገኘሁ። በቃ ውሰደው። ምኑን ነው የምወስደው? ወርቅ አገኘሁ አላልክም እንዴ? በቃ ያርግልህ፣ ለፍታል፣ ውሰደው። አረ ልጆቹን እንዳታስመልጠን እንሂድ። ምን ልትሆኑ ነው እዚህ የመጣችሁ? አልሰማህም እንዴ? ምኑን? እኔ እኮ እዚህ ሀገር የመጣሁት በበጎ ፈቃደኝነት ለማስተማር ነው። ቀላል ሰው አይደለሽምና። እና ስንተኛ ክፍል ነው የምታስተምሪው? 7ኛ ክፍል። አብረን ልንሰራ ነዋ። እኔም እዚሁ ትምህርት ቤት መምህር ነኝ። አንዳንድ ነገሮችን እኮ የሚያስፈልጉኝ ለማስተካከል ነው የመጣሁት። ስንተኛ ክፍል? እንዳንቺው ያው 7ኛ ክፍል ነው። ወይኔ ሜርሲ ተበላሁ።